አሁን እድሜ 45 አልፏል ግን በልጅነት ጊዜ ያሳለፍኳቸው እያንዳንዱ ስቃይና መከራ ልክ የትላንት ያክል ቁልጭ ብሎ ይታየኛል በዚህም መረጋጋት አቅቶኛል ምን ማድረግ እንዳለብኝም አላውቅም ብሎኛል ብዬ አንድ ባለ ታሪኬን ነግሬያችሁ ነበር ከዛ በተመሳሳይ ሁኔታ ደግሞ አንዲት ባለ ታሪካችን እድሜ 27 ወይም 28 ዓመት ቢጠጋ ነው በልጅነቴ ደርሶብኝ የነበረ አንድ አስከፊ እና አሰቃቂ ወሲባዊ ጥቃት ነበር ይሄን ነገር ባሰብኩ ቁጥር ዛሬ ምንም አይነት ግንኙነት እንዲኖረኝ እንኳን መድፈር አልቻልኩኝም ምንድነው ማድረግ ያለብኝ ብላ ይሄን ታሪክ እነዚህ ሁለት እንግዲህ ባለ ታሪኮች የነገሩኝ ታሪክ ነው ምንድነው እሷ ፋይት ያደረገችው ነገር በህይወቷ ላይ ስታድግ ቤት ሁሉም ነገር እየተባለች ነው ያደገችው ምንም ነገር ተከልክያ አላውቅም ማለት ምንም ለሴኮንድ ምንም ነገር ብጠይቅ ከዛ ውጭ ዓለም ግን ሌላ ነው አለች ውጪ ኖ ባላሉ አለ ውጪ አትሲም ባለ ውጪ ይገዝ ይባላሉ አለ ውጪ በቃ ውጪ ሌላ ዓለም ነው እና ቤት ሁሉ በዙሪያ ያሉት እናቴ አባቴ እህት ወንድም ማንንም ሰው እኔ ጠይቄ ማጣው ነገር አልነበረም ውጪ ግን ኖ መባል ጀመርኩ እና በጣም ከባድ ስትረስ ገብቼ ነበር በቃ አባቷም አንቺ በጣም አስጠልታንሽ ቆንጆ አይደለሽም ማን ፈላጊ ይለሽም ታረጅ ትብርሽ ብትማር ይሻልሻል እየተባለች ያደገች ልጅ ናት እናቷም እንደዛው ነው ያን ነገር በደም አዳብሯለች ማለት በቃ በደም ያዳበረችው እኔ መፈልግ አይደለም የሚለው ማለት ተፈላጊነቷን ለማሳየት የሄደችበት ርቀት የሚገርም ነው ምንድነው ያደረገችው በቃ በርካታ ወንዶችን በየለቱ ከነሱ ጋር ትሆናለች ምንድነው ይሄ ለሷ የሚሰጣት እርካታ ካልከኝ ተፈላጊ ነኝ የሚለው ነገር ለማሳየት እንግዲህ ዛሬ ማክሰኞ ነው በለተ ማክሰኞ እርቅ ማዕድ ፕሮግራም ደግሞ እንደሁል ጊዜው ባለሙያዎችን ነው የምጋብዝላችሁ ሐሳባቸውን ተሞክሯቸውንና ልምዳቸውን ወደ እናንተ ወደ ተከበራችሁ አድማጮች ያደርሱልናል ማለት ነው አንድ ሐሳብን እናነሳለን ዛሬ ላይ ምን እንደተፈጠረ እንኳን አላውቅም እድሜ 45 ዓመት ደርሷል ግን የሆኑ በተለይ ደግሞ በቆየት ባለ ጊዜ ያደረኳቸው ነገሮች ትዝ ይያሉኝ እየተሰቃየሁኝ ነው ሚል አንድ ባለ ታሪኩን አጋርቶ ነበር ከዚህ ጋር ደግሞ በተመሳሳይ ሁኔታ እድሜ 28 ነው በልጅነቴ ግን ቤተሰቦቼ ያደርሱብኝ የነበረው ነገር በሙሉ ልክ የዛሬን ያህል ቁልጭ ብሎ ይታየኛል ምን እንደማደርግም አላውቅም ያለችኝም አንዲት ባለ ታሪክ እህት አለች እንግዲህ እነዚህ ነገሮች ወዴት ያመለክቱናል ካልን ደግሞ በልጅነታችን ላይ የሚከሰት የአእምሮ ጠባሳ ወይም ቻይልድሁድ ትራውማ ይሉታል እንግዲህ ባለሙያዎቹ የልጅነት የአእምሮ ጠባሳ ወይም ደግሞ በልጅነታችን የሚደርሱብን ነገሮች አእምሮአችን ላይ ምን ያህል ዋጋ አላቸው አሁን ላይ ላለን እንግዲህ ሁላችንም አሁን ላለንበት ማንነት እንግዲህ በቀደመው ጊዜ ልጅነታችን ከፍተኛ የሆነ አስተዋጽኦ አለው ተብሎ ይታሰባልና ከልጅነት ጋር ከልጅነት አእምሮ ጠባሳ ጋር ምን ያያይዘዋል አሁን ላይ ያለ ነገራችንን ያኔ ተተኑ ካለፍን ያኔ ከተሻገርነው ያኔ እዛ አስቀምጠኑ ካለፍን ዛሬ ላይ ካለው ህይወታችን ጋር ምን ያገናኘዋል የሚል ይሄ የበርካታ ሰዎች ጥያቄ ነው ስለዚህ የዛሬ ይሄን ጉዳይ እናያለን ማለት ነው በተለይ በልጅነት ደርሶብን የነበሩ እያንዳንዱ ጉዳዮች እያንዳንዱ ጥቃቶች የዛሬን ያህል ለምን ይታወሱናል የዛሬን ያህል ለምን ትዝ ይሉናል የዛሬን ያህልስ ለምን ይረብሹናል የሚለውን ዛሬ በዝርዝር የምናየው ነው የሚሆነው ማለት ነው የስነ ልቦና ባለሙያችን አማኑ ዮሴፍም አብሮኛል እኔ አለምሰገድ ታደሰ ነኝ ከመሸጋገሪያ በኋላ እንገናኛለን የትም እንዳትሄዱ ከእርቅ ማዕድ ጋር ናችሁ ተወዳጁ የስነ ልቦና ባለሙያችን አማን ዮሴፍ ነው ከአማን ጋር እንግዲህ በሚኖረን ቆይታ እስከ 9 ሰዓት ድረስ በሚኖረን ቆይታ ላይ ቅድም እንግዲህ የሁለት ባለ ታሪኮችን ታሪክ ቀንጨብ አድርጌ ነግሬያችሁ ነበር አሁን እድሜ 45 አልፏል ግን
በልጅነት ጊዜ ያሳለፍኳቸው እያንዳንዱ ስቃይና መከራ ልክ የትላንት ያክል ቁልጭ ብሎ ይታየኛል። በዚህም መረጋጋት አቅቶኛል። ምን ማድረግ እንዳለብኝም አላውቅም ብሎኛል ብዬ አንድ ባለታሪኬን ነግሬያችሁ ነበር። ከዛ በተመሳሳይ ሁኔታ ደግሞ አንዲት ባለታሪካችን እድሜ 27 ወይም 28 ዓመት ቢጠጋ ነው። በልጅነቴ ደርሶብኝ የነበረ አንድ አስከፊ እና አሰቃቂ ወሲባዊ ጥቃት ነበረ። ይህን ነገር ባሰብኩ ቁጥር ዛሬ ምንም አይነት ግንኙነት እንዲኖረኝ እንኳን መድፈር አልቻልኩኝም። ምንድነው ማድረግ ያለብኝ ብላ ይህን ታሪክ እነዚህ ሁለት እንግዲህ ባለ ታሪኮች የነገሩኝ ታሪክ ነው። ግን ምንድነው ሳስበው እነዚህ ታሪኮች ቀጥታ ከልጅነት አእምሮ ጠባሳ ጋር እንደው ተያያዥነት ይኖራቸው ብዬ አሰብኩኝና ዛሬ ይህን ርዕስም ስመርጥ እንግዲህ በተለይ ብዙዎች ሁላችንም ማለት በሚቻል ደረጃ በልጅነት ያሳለፍናቸው ነገሮች ላይ እንግዲህ ምን ያህሎቻችን አክመናቸው አልፈናል፣ ምን ያህሎቻችን ሰርተንባቸዋል የሚለው ራሱን የቻለ ጥናት ቢያስፈልገውም ግን ብዙ ቁጥሮች የሚያሳዩት እንግዲህ ደካሞች እንደሆነ ነው እዚህ ላይ በመስራት አይደል። የቲጂ አንድ መጽሐፍ አለ አይደል፣ የቴዎድሮስ ተክለአረጋይና የቲጂ ምን ሆኛለሁ መጽሐፍ ላይ እዛ ላይ ያሉት አብዛኞቹ ታሪኮች እንግዲህ እኛ እዚህ ያቀረብናቸው በቲጂ በቴራፒ ሂደት ውስጥ ያገኘቻቸው ናቸውና አብዛኞቹን ካየህ እንደዛ ግዙፍ የመሰሉን ታሪኮች መነሻቸው ግን ታች ላይ ነውና እንደው ብንጀምር ደስ የሚለኝ ለምን በልጅነት የተደረገ ነገር ለምን ነው የማይረሳው? ጠባሳም የሆነው ለምንድን ነው? በዚህ ብንጀምር ደስ ይለኛል። አማን አመሰግናለሁ አሌክስ። እሺ በጣም ጥሩ ሀሳብ ያነሳው እንዳልከው በዋናነት አሁን በተለይ ዲስ ዴይስ በደንብ እየተወራ ያለ ሀሳብ ስለሆነ አድማጮቻችንም ይረዱታል ብዬ አስባለሁ። ትሮማ ስለሚባለው ነገር ወይም ደግሞ እንግዲህ አእምሮ ላይ ያለ ቁስል ወይም ደግሞ ጠባሳ ምንለው ነገር ነውና ስለዚህ በዋናነት እንግዲህ ትራውማ ከሚለው ወይም ደግሞ ይሄ አእምሮ ላይ ያለን ቁስል ከመተርጎም ብንጀምር በህይወታችን ላይ ላጋጠመን የትኛውም ሰዓት ላይ ሊሆን ይችላል። አሁን እንግዲህ ተመልሰን እንደምናነሳው በልጅነት ሲሆን ምን የተለየ ነገር አለው የሚለውን በደንብ እንመለስበታለን ብዬ አስባለሁ። የትኛውም የእድሜ ክልል ላይ ግን ይሄ የአእምሮ ቁስል የምንለው ነገር ሊያጋጥም የሚችልባቸው ሁኔታዎች አሉ። እነዚህ ነገሮች እንግዲህ አእምሯችን ነገሩን ሊቋቋመው ከሚችልበት ወይም ደግሞ ኮፒንግ የምንለው ነገር ከዛ ያለፈ ነገር አስቸጋሪ ነገር ሲያጋጥመን አእምሯችን ስለልቦናዊ በሆነ መንገድ ወይም ደግሞ ስሜታዊ በሆነ መንገድ የሚመልስበት መንገድ ወይም ደግሞ ምላሽ የሚሰጥበት ነገር ያን ትሮማ እንለዋለን ማለት ነው። ስለዚህ ምንድነው ታዲያ ከልጆች ጋር ያለውን ቅድም በጣም ወሳኝ ጥያቄ እያነሳንበት ለምን አይረሳም ወይም ደግሞ ለምን ትልቅ ኢምፓክት አደልትሁድ ላይ ይፈጥራል የሚለውን ነገር እያነሳ ነበርና እንግዲህ በዋናነት አሁን ይሄ ትራውማ የሚባለው የትኛውም ኤጅ ላይ ሊከሰት ይችላል። ኢፌክቱም ደግሞ በጣም ሎንግ ተርም ኢምፓክት ነው። ልጅነት ላይ ሲሆን ግን በጣም ጎልቶ እንዲወጣ የሚያደርገው እንግዲህ አክቲቭ የሆነ ወይም ደግሞ የማደግ ሂደት ላይ ያሉ ናቸው። በተለይ ከ18 ዓመት በታች ባለው ሁኔታ ነው የምንለው። በጣም ኤርሊ ታይምስ ላይ ወይም ደግሞ በጣም የልጅነት ጊዜ ላይ በተከሰቱ ጊዜ ልጆች ማደግ የሚችሉበትን ምክንያቱም ኢሞሽናሊ ፊዚካሊ በብዙ መንገድ የሚያድጉበት ጊዜ ማለት ያ ጊዜ ነው። ስለዚህ በዛ ጊዜ ላይ ይሄ አእምሮ ቁስል ከተከሰተ በጣም ብዙ ነገሮችን አዛብቶ ቀደምም እንዳነሳው ደግሞ ባለታሪኮችም እንደነገሩ ወደፊት ባለም ህይወት ላይ የቆየ ኢምፓክት አለውና አይ ቲንክ ዲቨሎፕመንታል ላይ ወይም ደግሞ በጣም አክቲቭሊ ያደጉ ያሉበት ጊዜ ላይ የሚከሰት ነገር ስለሆነ ይመስለኛል የልጅነት ትራውማ እንዳልከው ምናልባት አማን በተለይ ደግሞ የእድሜ አይገድቦ ኦፍ ኮርስ ትራውማ ሲከሰት እኔ አስታውሳለሁኝ አንድ ስራ ሰርተን ነበር ከዚህ በፊት ወደ ቡራዩ አካባቢ የተከሰተ እንደዚህ አንድ አካባቢ አለመግባባት ነበርና እዛ ላይ የነበሩ ሰዎችን ኦልሞስት ከ150 በላይ የሚሆኑ እስከ 200 የሚጠጉ ሰዎችን አግኝተን ነበርና ለነሱ የትራውማ ሂሊንግ እየተሰጣቸው ነበርና በጣም ማረሳውን አይነት ታሪክ ነግረውኛል። እና ምናልባት ትራውማ አሁን እንግዲህ ምናልባት አንተም ወደ በኋላ ታነሳዋለህ በጣም በትክክሉ ካከምነው እና ሂል ካደረግን ትራንስፎርም ያደርጋል ወደ ስቶሪነት ይቀየራልና ስቶሪ ሆኖ የነገሩኝ ነገር
በቃ በጣም የሚገርም ነበር። እንቅልፍ አንደኛው ሰውዬ እንደው መጽሐፍ እንትን ላይም ተጽፏል መጽሐፍ ላይም እና አንደኛው ሰውዬ እንደው ምንድነው ያለው እኔ አልተኛም ነበር ልክ አይኔን ስጨፍን የሚመጣብኝ በቃ እዛ ጋር የነበረው ነገር ነበርና ሁሉ ጊዜ ራሴን እንዴት አድርጌ ነው ብቁ ማደርገው ያንን ነገር ሪቬንጅ ለማድረግ ያንን ከዛ ህመሜ ምድነው ብዬ ማስበው እነዛን ሰዎች እነሱ ያደረጉኝን ነገር ሳደርግ ነው ብሎ ነበር የሚያስበውና ረጅም ጊዜ እዘጋጅ ነበር አባቴን መሳሪያ እየወለወልኩ እዘጋጅ ነበር እና በቃ እጠብቅ ነበር የሆነ ቀን እጠብቅ ነበር ከዛ በኋላ ግን አጋጣሚ እናንተ መጣችሁ አለ እና ያ የትራውማ ሂሊንግ ስልጠና ተሰጣቸው ወሰዱና በደንብ በቃ ፎርጊቭ አድርገው በደንብ ከጨረሱ በኋላ ይገርማል እኔኮ አሁን እናንተ ባትመጡ ኖር አሁን የምጠብቀው ከፊታችን ያለ አንድ ቀን ጠቀሰና የዚህ ቀን በጣም ብዙ ይሰበሰባል እና የምጠብቀው ያንን ነበር አለና ትራውማ ምን ያህል ካላከም ነው አደጋው እንግዲህ ዓለም ላይ ጦርነቶች ይከሰታሉ አይደል ብዙ ጊዜ ስለ ጦርነቱ ስለደረሰው ሰቆቃ ስለሞቱት ሰዎች ስለወደመው ንብረት ቢቢሲም ሲኤንኤንም አልጀዚራም ሁሉም የዜና አውታሮች ይዘግባሉ ስለ ትራውማው የሚዘግብ ብዙም የለም አይደል ያ ነገር ምን አስከተለ ማህበረሰብ ላይ ልጆች ላይ ምን አስከተለ ወላጆች ላይ ምን አስከተለ አንዲት እናት አቅርቤ ነበር በቅርብ የውሃ ሚዲያ ላይ 9/11 ላይ 9/11 የአሜሪካ ጥቃት ብዙዎቻችን እናስታውሳለና መስከረም 1 እዛ ነበረች ሴትዮዋ እዛው ሀገር እዛው ቦታ ነበረች ከ9/11 አጠገብ ነው እንደውም እነዛ ከፔንታጎን ከህንጻዎቹ አጠገብ ነው እኔም የነበርኩትኝ ብላይ ነበርና ትራውማው የሚገርምህ ምን ያህል ካሜራ እንዳልወጣ ስታወራኝ ተረዳው ልጆቿ እዛ የነበረው ጩኸት የፈጠረባቸው ነገር ያንን ነገር ካሜራቸው ለማውጣት የፈጀባቸውን ጊዜ ነገረች እና አንዳንዴ በጣም ይሄ ችላም ይሄ የሆኑ ነገሮች ላይ ነው ትኩረት የምናደርገው ብዙ ጊዜ አይደለም ሜንታል እንትናችን ብዙ ጥንቃቄ አናደርግምና እንደው እስኪ ያያያዝን እናየዋለን ከልጅነት ጋር ግን እንደው በተለይ ምን የተለየ ነገር አለው የሚለውን በተለይ እሱን ብናየው በጣም የተሻለ ነው ብዬ አስባለሁ እንግዲህ ልጅነት ላይ ጥንቃቄም ስለሚያስፈልግ እንግዲህ በጣም በርካታ ወላጆች ይሄን ፕሮግራም ይሰማሉ እንግዲህ በመላው ሀገራችን በሰዓት በቀጥታ ነው እየተደመጠን የምንገኘው በርካታ ወላጆች ታደምጡናላችሁ ሁሌ እናገራለን ግን እኔ ሁሌ እናገራ ያለፉትን 18 አመታት እንግዲህ እናገራለሁ ተናገራለሁኝ ብዬ አስባለሁ ልጆችን ወደዚህ ምድር ስናመጣ እንግዲህ ትልቅ ኃላፊነት ያለብን እኛ ነን ወላጆች ነንና ቀላል የሚመስሉን አሁን በተለይ ልጆች አስተዳደግ ላይ ቀላል የሚመስሉን ግን ለልጆች በኋላ ካደጉ በኋላ ከፍተኛ የሆነ ያምሮ ቁስለት ያምሮ ጠባሳ ተተነባቸው የምንሄዳቸው መንገዶች ይሄ ወይ አንተ እኮ አትችልም በጣም ኢዚ የሚመስሉን አንቺ እኮ ቆንጆ አይደለሽ አንቺ እኮ ምንም ከጎዲን ከነዚህ ጻናቶች በታሽነ እያልን ልጆችን ምን ያህል ጠባሳ እንደምንጥልባቸው አሁን ላይ እንግዲህ በደንብ ብዙ ወላጆች እየተረዱ ነው ብዬ አስባለሁ ምናልባት በቆይታችንም የምናነሳ ይሆናልና እንደው ልጅነትና ያምሮ ጠባሳ ምን ያገናኛቸዋል በጣም ጥሩ ጥያቄ ነው እንግዲህ አሁን ማንተም ስታነሳ እንደነበረው ትራውማ የሚባለው ነገር እድሜ የማይገድበው ነገር ነው እንግዲህ ዛሬ በጣም ነጠል አድርገን ግን ከልጅነት ጋር ተያይዞ ያለውን ምክንያቱም እንግዲህ ሁሉም ልጆች ላይ ይከሰታል ብለን ማናስበው ነገር ቢሆንም ከተከሰተ በኋላ ግን አብዛኞቹ ላይ ግን ወደ ጎልማሳነት ድረስ አብሮ የሚከተል ቅድም እንዳልከው እንግዲህ 40 ምናምን አመት ክሊያንት በጣም ረጅም 45 አመት እና እንደሱ ነው እንግዲህ ሁሉም ልጆች በእንደዛ አይነት ኤክስፒሪየንስ ማለፋቸው ወደፊት ህይወታቸው ላይ 100% ይሄን ነገር ያመጣል ብለን የምንገምተው ነገር ባይሆንም በአብዛኛው ግን ይሄ ነገር የሚከሰትበት ነው ስለዚህ እንግዲህ ነገሩ ከሚከሰትበት ጊዜ ጀምሮ የመጀመሪያው ነገር እንግዲህ እንዳልከው ነገሩ ልዩ የሚያደርገው ነገር ያያየን ስንመጣ እንግዲህ ትራውማ የሚባለውን ነገር ለመግለጽ በተለይ በልጅነት ይሄ አድቨርስ ቻይልድሁድ ኤክስፒሪየንስ የሚለውን በደንብ ኮመንሊ የምንጠቀመው ነገር አለ ምክንያቱም እንግዲህ ያው እንደ ባለሙያ ይሄን ነገር ስናየው ነገሮችን ለይቶ የማየት ነገሩ ጥሩ ነው ብለን እናስባለን ምክንያቱም
ብዙ ጊዜ ኮመንሊ ይሄ ሚስ አንደርስታንዲንግ የሚፈጠረው ትራውማን ከፒቲኤስዲ ጋር ትንሽ የመቀላቀል ነገር ስላለ ማለት ነው። እሷን በጣም ግልጽ አድርገን ብንጀምረው ደስ ይለኛል። አሁን እኮ እኔም እንትን አደረኩኝ ቀጥታ ወደ ሀሳብ ገባሁኝና ለብዙ አሁን ብዙ አድማጮች ይመስለኛል ትራውማ የምትለዋን ቃል በአንድም በሌላም ይሰሟታል። እንግዲህ አይደል አሁን ያው ሚዲያውም እንግዲህ ወርቅ ማዕድም እኮ መቼም የአእምሮ ጤና ላይ 18 ዓመት ቆየንና ትሰማለች ቃሏ አረ ትራውማ ይላልና ምንድነው ከሚለውም ብንጀምር ደስ ይለኛል። ምናልባት ለአድማጮች ግልጽ አድርገንላቸው ብንገባ ትራውማ ምንድነው ወይም ደግሞ የአእምሮ ቁስለት የአእምሮ ጠባሳ እንግዲህ ይሄ ነው ምናልባት ተዛማች አይደል ትርጉሙ ብለን የምንገምተውና ምንድነው ብለን ከትርጉሙ ብንነሳ ደስ ይለኛል። በጣም አሪፍ እንግዲህ ያው የአእምሮ ቁስለት የሚለውን ቅድም ትራውማን ለመንካት እንደሞከርኩት በህይወታችን ላይ ገጥሞን ለሚያቅ አንድ ኢቨንት ሊሆን ይችላል ወይም ደግሞ ተደጋጋሚ ሁኔታዎች ሊሆን ይችላል ስለንቦናዊ በሆነ ወይም ደግሞ ሳይኮሎጂካሊ በሆነ ወይም ደግሞ በስሜት አእምሮ የሚመልስበት መንገድ ነው። ይሄኛው ጉዳይ ከፒቲኤስዲ የምንለው ወይም ደግሞ በሙሉ አጠራሩ ፖስት ትራውማቲክ ስትረስ ዲስኦርደር የምንለው ግን ዲያግኖስቲክ የሆነ ነገርና ሰዎች በዚህ ጉዳይ ላይ በባለሙያ ምርመራ ተደርጎላቸው በዲስኦርደር ደረጃ እየታከመ ያለ ነገር ሲሆን ፒቲኤስዲ የሚለውን ቃል እንጠቀማለን ማለት ነው። ስለዚህ በህፃናት ጉዳይ ስናነሳው እንግዲህ አድቨርስ ቻይልድሁድ ኤክስፒሪየንስ የሚለውን ስናይ በብዙ መንገድ የሚገለጥ ነው። በጣም አንታውን ስታነሳቸው እንደነበረው አንዳንዶቻችን በማናቃቸው ሁኔታ ምክንያቱም ይሄ ኢሞሽናልና ፊዚካል የሆነው ኔግሌክት ወይም ደግሞ የእንክብካቤ እጥረት የሚባሉት ነገሮች ትራውማ ሊያመጡ ከሚችሉ ነገሮች ራሱ በዋናነት የሚጠቀሱ ናቸው። ኮመንሊ ደግሞ ኢሞሽናል አቢዩዝ ቅድም እንዳልከው የስሜት ሴክሹዋል አቢዩዝ በጣም ኮመንሊ የሚጠቀስ አይነት ነገር ነው። ስለዚህ እንግዲህ ከልጆች ጋር በጣም በዋናነት ይሄን ጉዳይ የሚያገናኘው ነገር አንደኛ ነገሮችን ለመከላከል በማይችሉባቸው የእድሜ ክልል የሚከሰት ነገር መሆኑን ይሄ ነገሮችን ከዚህ በኋላ መቋቋም አልችልም። ምክንያቱም ይሄ ትራውማ የምንለው ነገር በባህሪው አንዱ ከሚያመጣው የአእምሮ ወይም ደግሞ ያስተሳሰብ ለውጥ መካከል ሄልፕለስ የመሆን ወይም ደግሞ እርዳታ ቢስነትን ነው። በልጅነት ሲከሰት ደግሞ ይሄ ነገሩ በጣም ይጎላ ይሆናል። ምክንያቱም ነገሩ ከሚያደርስባቸው አካል ወይም ደግሞ ከውጫዊው አካል ራሳቸው መከላከል በማይችሉበት የእድሜ ክልል ላይ ያሉበት ጊዜ ነው ማለት ነው። ስለዚህ ይሄ ነገር በጣም ነገሩን ከፍ ያደርገዋል። ስለዚህ እንዳልከው አድማጮቻችንም ወላጆች ስለሚኖሩ በዚህ ውስጥ በጣም በቀላሉ የምናያቸው ነገሮች ግን የወደፊት ህይወት ላይ በጣም ኢምፓክት የሚያመጡ ነገሮች አንድ ጥናት በጣም እያየው የነበረ ሰሞኑን በጣም በሚገርም ሁኔታና ይሄ ፈንክሽናል ኤምአርአይ በሚባለው ጭንቅላት ላይ ያለውን ነገር ለማድረግ ሞክረው በእንደዚህ አይነት አቢዩዝ ወይም ደግሞ ቤተሰቦቻቸው በብዙ አይነት ነገር ውስጥ ያሳደጓቸው ልጆች ጥናቱ ላይ ተሳትፈው ወታደሮች አክቲቭ የሆነ ጦርነት ላይ በሚሆኑበት ጊዜ የሚያሳየው አይነት ንቃት የሆነ ኤክስተርናል ስቲሙላይ ወይም ደግሞ የተቆጣ ፊት በሚያሳዩቸው ጊዜ ተመሳሳይ እንግዲህ በጣም ኮምፔር ስናደርገው ሊገለው የሚፈልግ ሰው አጠገቡ እንዳለ ሰው ማለት ነው። ጦርነት ላይ አክቲቭ ኮምባት ላይ ያለ ሰው ፈንክሽናል ኤምአርአይ ሊያሳየው በሚችለው ደረጃ አክቲቭ የሆነ አይነት ነገር ያሳያልና ይሄ እንግዲህ 2011 አካባቢ የተጠና ጥናት ነው። ግን ስቲል በጣም በተደጋጋሚ ይነሳል። እንግዲህ አሁን በመናወራቸው ነገሮች ባላንሱን እያስጠበቅን መሄድ ያለብን ይመስለኛል። ትራውማ በጣም እየተወራ ስለሆነ ለምንድነው በዛ ደረጃ የሚወራው የሚል ጥያቄ የሚኖራቸው አድማጮች ይኖሩናል። ይሄንን ግን ስንል በጣም ኢምፓክቱ ከፍተኛ ስለሆነ ነው በደጋግመን እያነሳ ነው ያለ ነው። ሚስ የሚደረግ ወይም ደግሞ ምንስታቸው ነገሮች እንዳይኖሩ አሁን ላይ ላለነው ህይወታችን በነገራችን ላይ እንደው በተለይ ደግሞ ከዚህ ከስነ ልቦናው ጋር በተያያዘ ለሚገጥሙን ድባቴ ይሁን ጭንቀት ይሁን አእምሮ አለመረጋጋት በሉት ለእያንዳንዱ ነገር ምናልባት በዛ ያለውን ድርሻ የሚወስደው የልጅነት ትራውማ ነው። በሁለት በሶስት ምሳሌዎች ማየት እንችላለን ይሄንን ብዬ አስባለሁኝ። እንዴት እንደሚገለጹ በተለይ ካደግን በኋላ እንዴት እንደሚገለጽ እኔ ሁሌ ደጋግሜ አንድ ማነሳት ምሳሌ ያለች እዚህ ቆይቷል ከቲጂ ጋር ረጅም 10 ምናምን ዓመት አልፎታል። በርግጥ እዚህ ቁጭ ብለን ስናወራ አንድ ባለ ታሪካችን የነበረ እሷ ቴራፒ የሚወሰደ ሰው ያነሳው ታሪክ ሁሌ በቃ ትራውማን ሳስብ እንደዚህ ይገለጣልም ለካ የሚለውን እንዳስብ ያደርገኛልና
ልጁ ባተሌ በቃ ምንድነው እረፍት የሌለው ጩጬ ታውቃለህ። አሁን ጩጬ እያልን ሁላችንም ያው እንላካለን፣ የሆነ ቦታ እንሄዳለን፣ ከዛ የሆነ ተመልሰን እንመጣለን፣ ከዛ ደግሞ የሆነ ቦታ እንላካለን። የሱ በጣም ከዚህ የተለየ ነው። ይመጣል ከትምህርት ቤት ቦርሳውን ያወልቃል። እትዬ እንትና ጋር ሄድና እንደዚህ በላቸው ይመጣል። አቶ እንትና ጋር ሄድ ሩጠ በዚሁ በቁም እንትን በላቸው ይመጣል። ቀጥል እንትን ሄደ እዛ ሱቅ ገበያ የሆነ ነገር ገዝተና ይመጣል። ቀጥሎ እዛ ቦታ ሄድ በቃ እረፍት የሚባል ነገር የለው። ይሄ እንግዲህ በቃ በየዕለት የሚያደርገው ነገር ነው። ከዛ በኋላ አጋጣሚ ያው ውጤት መጣለት። ጎበዝ ተማሪ መስለ ነበር። ውጤት መጣለት፣ ዩኒቨርሲቲ ገባ፣ ምናምን ተመረቀ፣ ራሱን ቻለ። ልክ ራሱን ቻለና ስራ ገባ። በቃ አሁን እኔ ድል ያረኩት አለ በቃ በጣም ብዙ ነገር ማለት አሁን የሚልከኝ የለ ምን የለ በቃ ራሴን አሸነፍኩ ተመስገን ምናምን አለ። ከዛ አገባ፣ ሚስት አገባ። በቃ የሚገርም የሚያስቀና ፍቅር ነው የነበራቸው ምናምን በቃ የሚገርም ትዳር ጀመሩ። ትዳር ውስጥ ገቡ፣ አሪፍ ኑሮ እየኖሩ ምናምን ወለደች እሷ ምናምን። ከዛ አንድ ቀን ደውላ እኔ የት ነህ? ወደ ቤት እየመጣው እዛ መግቢያችን ጋር ያለው አትክልት ቤት ቲማቲም እናንተን ይዘህልኝና ምናምን ትላለች። ስልኩን ይሰጓል ምናምን ሂድና ይሰጣታል። ይጥዩን ፊቱ ምናምን ጥሩ አይደለም። ከዛ አሁንም ኔክስት በ3ኛው ወይ በ4ኛው ቀን ምናምን ሃኒዬ የት ነህ? እንደዚህ ቦታ በቃ እግረ መንገድን በዛው ጋር ስትመጣ እንደዚህ አይነት ነገር ይዘልኝና ቤት ሲገባ ጦርነት ማለት ያዘዘችው ነገር በጣም ትንሽ ነገር ትንሽ ብቻ አይደለም፣ መንገዱ ላይ ነው። መንገዱ ላይ ብቻ አይደለም፣ ባል ነው ያው የቤቱ ኃላፊነት አለበት አይደል? አዎ ይጠበቃል። ከዛ ቤት ሲገባ ጦርነት ነው። ከዛ ምንድነው በቃ ማለት ምንድነው እንደዚህ እሷም ግራ ገባት። ምንድነው ይሄን ያለችኝ ነገር አምጣ ስላልኩ እንደዚህ ጠልተን ነው ወይ ምናምን ወደ ማለት ሄደችና ከዛ በኋላ በተው ባለሙያ ያው እሱ ፊትልም ስላለ ቀጥታ ባለሙያ ወደ ማግኘት ነበር የሄዱት። ለካ ይሄ ትሪገር ፖይንቱ የሷ መላክ አየያ በልጅነት ሲያማረው የነበረው ሩጫ የሚላላከው ነገር አሸነፍኩት ሲል አሁን የራሴን ህይወት ነው የምኖረው ሲል ከዚህ በኋላ የሚልከኝ ሰው የለም የሚያዘኝ ሰው የለም ሲል ትዳሩ ላይ መጥቶ ሚስቱ በየዋህነት ይሄን ነገር አምጣስተው እሱ ቀጥታ የት ነው የሚሄደው? እዛ ልጅነት ጋር ነው የሚሄደውና እንትን ዋጋው እንዳልከው የሚገለጽበት ነገር በጣም ከፍተኛ ስለሆነ የትራውማ እንትን እንደምናስበው አይደለም። ይሄ እንግዲህ ይሄ ምናልባት ወንድ ልጅ ስለሆነ ሴት ልጅ የቲጂ መጽሐፍ ላይም አለ አይ ቲንክ ይሄ ታሪክ ይመስለኛል። አንዲት እህት ስታድግ ቤት አሁን ቅድም እንደው ኮፒንግ ሜካኒዝም ይሄ መውጫ መንገዳችን ራሱ ይለያያል ያልከው በቃ አባቷም አንቺ በጣም አስጠልታ ነሽ፣ ቆንጆ አይደለሽም፣ ማን ፈላጊ እኮ የለሽም፣ ታረሽ ትምህርትሽን ብትማር ይሻልሻል እየተባለች ያደገች ልጅ ናት። እናቷም እንደዛው ነው። ያን ነገር በደንብ አዳብሯለች ማለት በቃ በደንብ ያዳበረችው እኔ የምፈልግ አይደለሁም የሚለው ማለት ነው። ተፈላጊነቷን ለማሳየት የሄደችበት ርቀት የሚገርም ነው። ምንድነው ያደረገችው? በቃ በርካታ ወንዶችን በየዕለቱ ከነሱ ጋር ትሆናለች። ምንድነው ይሄ ለሷ የሚሰጣት እርካታ ካልከኝ ተፈላጊ ነኝ የሚለውን ነገር ለማሳየት ማለት ነው። አልፈለግም የሚለውን ነገር ከውስጥ እሱን ማሸነፍ ነው የምትፈልገውና እንዳልኩ ከባድ ነው። የትራውማ ካነሳነው ርዕሰ ጉዳይ ጋርም ቀጥተኛ ተያያዥነት ያላቸውን ታሪኮቻችሁን እያነሳችሁልን የምትገኙት እንደውም አንድ አድማጭ ምን አለ? ከልጅነት ጠባሳ ጋር በተያያዘ እኔ ችግር ደርሶብኛል። በልጅነቴ ዝምታ ጨዋነት ይመስለኝ ነበረ። በመሆኑም ከክላስ ተማሪዎች ጋር እንኳን በደንብ አላወራም ነበረ። በወቅቱ ደስተኛ ነበርኩኝ። ጨዋነት፣ መልካምነት፣ ስልጣኔም ይመስለኝ ነበር። አሁን ግን ዝምታዬ አብሮኝ አድጎ ከሰው ጋር መግባባት፣ መላመድ በማያሳፍረው ማፈር፣ ብቸኝነትና የተለያዩ ነገሮች ይሰሙኛልና በጣም ከባድ ነገር ነው ብሏል። በ0968 የሚጀምር 23 የሚያልቅ ስልክ ላይ ነው።
በርግጥ ሙሉን ዲቴይሉን አልጻፈውም አልተረዳውም ብዬ ማስባለሁ። ዝምታው ከምንድን ነው የመጣው አይደል? መነሻው ነገር ምንድነው የሚለው ይሄ በደንብ መታየት አለበት በባለሙያ በተለይ አይደል? መነሻው ብዙ ሊሆን ይችላል። አንዳንዴ ምንም እንዳታወራ ተብሎ ያደጉ ልጆች ትክክል ነው ልክ እሱም እንደዛ ሊሆን ይችላል። ከዛ በኋላ ሲያድጉ ያ ነገር ያሽግል ሊገጥማቸው ይችላል። እውነት ነው። በልጅነት እወድሻለሁ በሚል ሰበብ የተሰቃየሁት ስቃይ አሁን እወድሻለሁን ጠልቼዋለሁኝ የሚል አንድ አድማጭ ወይ አንዲት አድማጭ ካለች እሺ። ሌላው ሰላም፣ እኔ 18 ዓመቴ ነው፣ የ11ኛ ክፍል ተማሪ ነኝ። ሁልጊዜ አንድ ነገር ያስጨንቀኛል። ማለት ዛሬ ላይ ሁኜ የማደርጋቸው ነገሮች ላይ የጸጸት ምንጭ እንዳይሆኑብኝ እፈራለሁኝና እንደ ኩዮቼ መሆን አልቻልኩኝም። ምን ላድርግ? ያው ከዚህ ጋር ይገናኛል ወይ ነው ከትራውማ ጋር። እሺ ወደ በኋላ እናያቸዋለን እነዚህን። ግን እስቲ ለትራውማ መነሻ ነገሮች ምንድናቸው? መነሻ ምክንያቶች ምንድናቸው? ለአእምሮ ጠባሳ ወይም ለአእምሮ ቁስለት እንግዲህ መነሻ አለው። ሁሉ ነገር መነሻ አለው ተብሎ ይታሰባልና ለትራውማ መነሻዎች ምንድናቸው ማለት እንችላለን? በጣም አሪፍ። እንግዲህ አድማጮቻችን እናመሰግናለን ስለ ጥያቄው። እንመጣባቸዋለን ከትራውማ ጋር ተያያዥነት ያላቸውን ነገሮች። እነዚህን ነገሮች ግን ስናነሳ ትራውማ የሚባለው ነገር እንደ መነሻ ወይም ደግሞ አጋላጭ ምክንያቶች ብለን የምናስባቸው ናቸው። አሁን ከዚህ በኋላ የምናነሳቸውን ነገሮች ስናነሳ በእንደዚህ አይነት ነገር ውስጥ ያለፈ ሰው በሙሉ ትራውማ አለበት ማለታችን እንዳልሆነ እንዲሰመርበት እንፈልጋለን። ነገር ግን ለትራውማ አጋላጭ ሆኑ በዋናነት የተጠቀሱ ምክንያቶች አሉ። ያው ኢትዮጵያ ውስጥ እንደመሆናችን ዋናው ድህነት ወይም ደግሞ ፖቨርቲ በጣም ለትራውማ ከሚያጋልጥ ነገር መካከል አንዱ እሱ ነው። እሱ እንግዲህ በብዙ አይነት መንገድ ከኒዶቻችን ካለመሟላታቸው ቤተሰብ ለኛ ሊሰጠን ከሚችለው አፌክሽን ከነሱ ጋር የተያያዘ በቀጥተኛነት ብር አለመኖር ወይም ደግሞ ደሃ መሆን ነገር ሳይሆን ከሱ ጋር ተያይዘው የሚመጡት ነገሮች ግን ነገሩን ትራውማ እንዲሆን ያደርጉታል። በአብዛኛው እንግዲህ ከቤተሰብ አስተዳደግም ጋር ተያይዞ እያነሳን ስለሆነ ከአልኮል ጋር ተያይዞ ወይም ደግሞ ሌሎች እጾችን የሚጠቀም ቤተሰብ ውስጥ ማደግ በተለይ አሁን እያነሳላለ ነው ለህፃናት ለምንለው ትራውማ የመጋለጥ እድሉ በጣም ከፍ ጄኔቲክ የመሆን እድሉ አለው። ጄኔቲክም የመሆን እድል አለው። እሱ በደንብ እናነሳዋለን። ይሄ ትራንስጀነሬሽናል ወይም ደግሞ ኢንተርጀነሬሽናል የምንለው በጣም ሪሰንት ራሱ እንደ አሁን አክቲቪሊ ብዙ ባናነሳቸውም ዲኤንኤ ላይ ራሱ የተሰሩ ጥናቶች አሉ። ትራውማ ትራንስጀነሬሽናል በሆነ ሁኔታ ከትውልድ ወደ ትውልድ የመሸጋገር ሂደት ስላለው እንግዲህ በኋላ ስለ መከላከያውም ስለ ፕሪቨንሽንም ስናነሳ የሆነ ቦታ ይቆም ካላልን በስተቀር ትራውማ እየተሸጋገረ የሚሄድ ነገር ነው። አሁን ባነሳ ነው ግን በተለይ ከአልኮል ጋር ተያይዞ ግን ወላጆች አልኮል ተጠቃሚ የዝ ተጠቃሚ ሲሆኑ እንግዲህ ፊዚካሊም ኢሞሽናሊም አቢዩዝ የመደረግም ቴንደንሲ ስለሚኖራቸው በቤተሰብ ውስጥ ግጭት መኖር እናት ከአባት ጋር እናት ከልጅ ጋር ልጅ ከአባት ጋር ያለ ግጭት ደግሞ አንደኛው እንደ ምክንያት የምናነሳው ነገር ነው። ሌላው በማህበረሰብ ደረጃ አሁን እንግዲህ በጣም በሚያሳዝን ሁኔታ ኢትዮጵያ ላይ ያሉ አንዳንድ ነገሮች አሉ። በተለይ የመፈናቀል ችግር ባለባቸው ሁኔታዎች ላይ እሱ አብዛኛው የመፈናቀሉ ምክንያት ራሱ ትራውማቲክ የመሆን እድል ስላለው በጣም ይሄ የተፈናቀሉ ቦታዎች ላይ ያለበት ነገር ላይ በጣም ሪስኩ የበዛ ነው። በጣም እንግዲህ አዲስ አበባ እንደመሆናችን የምናያቸው ደግሞ የጎዳና ላይ ህፃናት ወይም ደግሞ ኦርፋኔጅ የምንላቸው እነሱ አሁንም ኢሞሽናል የሆነው ኒድ ካለመሟላት ጋር ተያይዞ እሱም አጋላጭ ምክንያት ብለን ከምናስበው ነው። እነዚህ ነገሮች እንግዲህ early childhood ላይ ያለውን ትራውማ ያመጣሉ ወይም ደግሞ እንደ ሪስክ ፋክተር ተብለው የሚጠቀሱ ናቸው። በጣም አሁንም ኮንቴክስቹዋላይዝ የሚያስፈልጋቸው ኢንተርናል ዲስፕሌስመንት በጣም እንግዲህ በተለይ ትተውት የሚመጡት ነገር ያሳለፉት ነገር እንግዲህ በዛች በልጅነት አምሮም ቢሆን የያዟትን ነገር ያጡበት መንገድ በተለይ በጣም ትኩረት መደረግ መቻል አለበት ብዬ አስባለሁ። በባለሙያ ብቻ ሊታገዙ የሚችሉ አንዳንድ ችግሮች አሉ ተብሎ ይታሰባል። አንዱ ይሄ ነው። በጣም ሲያድግ እንግዲህ ቅድም እንዳሉ ደግሞ ቆይቶ የሚገለጽባቸው ነገሮችም ስላሉ ምናልባት ትኩረት ቢደረግባቸው ጥሩ ሀሳብ ነው ብዬ አስባለሁ። በጣም ልክ ነው። በጣም ልክ ነው። እንግዲህ አድማጮቻችን ይሄን ጉዳይ ለምንድን ነው የሚያነሱት የሚል ሀሳብ ካላቸው በጣም ስትረስ የምንሰጥበት በተለይ ደግሞ እንግዲህ ትራውማ የትኛውም ኤጅ ላይ ይከሰታል ብለናል።
ህጻናት ላይ ሲሆን አዳጊዎች ናቸው ወደድንም ጠላንም ትውልዱን የሚረከቡት እነሱ ናቸው ስለዚህ በዛ አይነት ሁኔታ እንግዲህ ወደ ኋላ ደግሞ የምናያቸው ነገሮች አሉ ምን አይነት ታዲያ ተጽዕኖ ያመጣል ብለን ስናስብ አንዱ ከአእምሮ ጤና ችግር ጋር ይሄኛው ትራንስጀነሬሽናል የሆነው ወይም ደግሞ ኢንተርጀነሬሽናል የሆነው ነገር ደግሞ ሌላ ትራውማ እያሸጋገረ ከሀገራችን ካለንበት ነባራዊ ሁኔታ አንፃር በደንብ ትውልዱ ምንድነው የሚመስለው ፊገሩ ሚለውን ማሳየት ስለምንፈልግ ነው ምክንያቱም early childhood ላይ ያለው ነገር adulthood ላይ ወይም ደግሞ ትልቅነት ላይ ይገለጻል ካልን የሚረከቡት ህጻናቶች እነሱ ከሆኑ ይሄ የአእምሮ ቁስል በሚገባ ታይቶ በሚገባ ሪኮግናይዝ ተደርጎ አንደኛው ነገር ጉዳት እንዳለ ራሱ ሪኮግኒሽን መስጠት ስለሆነ ሪኮግናይዝ ተደርጎ ትውልዱን የማቃናት ነገር ካልተደረገ በስተቀር በጣም ብዙ መመሰቃቀሎች እንደ ሀገር እናያለን ምክንያቱ ግን ኢቨንቱ ላይ ብቻ ነው የሚወሰነው በቃ የሆነ ሰው ገደለ ስለ ምክንያቱ ምንም አይመለከተንም ሶ ይሄንን ጉዳይ ግን በደንብ ብናየው ግን መነሻ ምክንያቶች አሉ ለምን አክት የምናረገው ነገር የትናንታችን ኦልሞስት ጥርቅም ውጤት ስለሆነ ማለት ነው ስለዚህ ኢምፓክቱ በጣም ሰፊ ነው በተቃራኒው ካየነው ደግሞ አምራች ሆኑ በደንብ ፕሮፐርሊ እንደ ልጅ ችግር አይድረስ ይያለን አይደለም ችግሩ ከደረሰ በኋላ ግን ትሪት የሚደረግበት መንገድ ስለሆነ በጣም ወሳኝ ነጥብ መሆኑን ለመናገር ፈልጋለሁ በጣም አሪፍ እንግዲህ ምናልባት እንዳልከው በመነሻነት ይሄው እነዚህ ሊጠቀሱ ይችላሉ እንጂ ሌሎች ምናልባት እንደ ጄኔቲክን ብናየው ደስ ይለኛል ምን ያህል ከቤተሰብ ሊወረስ ይችላል እንግዲህ አንድ ጽሁፍ ላይ ያነበብኩትኝ በተለይ ከባድ የሆነ ትራውማ የነበረባቸው ከዚህ ከዋር ጋር በተለይ የተያያዘ ያሳለፉ ቤተሰቦች ቀጥሎባቸዋል የሚል የሆነ ነገር አይቻልም ወደ ልጆችም ላይ ከባድ የሆነ ልክ ያ አባት ይሰማው የነበረ አይነት ስትሬስ ያ አባት ይሰማው የነበረው አይነት ነገር ልጅ ላይ የመሄድ ድሉ ምን ያህል ነው እንደው በጣም ጥሩ ነገር ነው ያነሳው ይሄንን ጉዳይ በሁለት መንገድ ማየት እንችላለን ኢንተርጀነሬሽናል የሆነውን ነገር ስናይ ወይም ደግሞ ከቤተሰብ የመወረስ ነገሩን ስናይ የመጀመሪያው ነገር ትራውማው ራሱ የልጆች አስተዳደግ ላይ ወይም ደግሞ ባህሪያችንን የመወሰን ቴንደንሲ ስላለው በቢሄቪየራል ወይም ደግሞ እያየን ስለሆነ የምናድገው ትራውማው በአንድም በሌላ መንገድ ልጆቹ ላይ የመድረስ ነገር ይኖረዋል ባዮሎጂካሊ በሆነው ነገር ደግሞ እንግዲህ ያው ሪሰንት ስተዲዎች እንደሚያሳዩት ዲኤንኤ ላይ እነዚህ ትራውማቲክ የሆኑ ነገሮች ኢምፕሪንት የመደረግ ነገርና ወደ ልጅ የመተላለፍ ቴንደንሲ አላቸው የሚሉ በደንብ ፈርዘር ስተዲ የሚጠይቁ ነገሮች ናቸው እነዚህ ያው በደንብም እየሰሩበት ያለው ነገር ነው በሁለቱም መንገድ ግን ባዮሎጂካሊ ቢሆንም ከቤተሰብ ባዮሎጂካሊ ባይሆንም ኢሞሽናሊ ራሱ ትራውማው ቬንቲሌት የሚደረግበት መንገድ ምክንያቱም ወላጅም አውቆ ላይሆን ይችላል ይሄንን ጉዳይ ግን በዛ ትራውማቲክ ኤክስፒሪየንስ በማለፉና የሆነ አይነት ቁስል መኖሩ የልጅ አስተዳደግ ላይ የሚኖረው ኢምፓክት አለ ስለዚህ ልጁን ሲያሳድግ የሚያሳድገው አስተዳደግ ምናልባት የትናንቱ መገለጫ ሆኖ የሚታይበት ነገር ይኖራል ስለዚህ ኢንተርጀነሬሽናል ነው ስንል የሆነ ፖይንት ላይ አንዱ አካል ምንድነው እንደዚህ ያደረገኝ ያለው ብሎ ካላቆመው በስተቀር ልጁም ትራውማቲክ ሆኖ ያድጋል የሚወልደው ልጅ በዛ መንገድ ያሳድጋል የባለሙያ እርዳታ የሚያስፈልገው አንዱ የሚደረገው ነገር ይሄ ነው እኮ ብሎ ማሳየት ነው እንግዲህ ቲጂ መጽሐፏ ላይ በጣም ብዙ ጊዜ ጠቅሰዋለች ኢንሳይቱን መፍጠር ነው ዋናው ዓላማው የተከናወነ ያለው እኮ ምናልባት ይሄ ጉዳይ ሊሆን ይችላል የሚለውን ማሳየት ስለሆነ ዋናው ነገር እንዳልኩ በሁለቱ መንገድ ባዮሎጂካሊም ስተዲዎች አሉ እሱን ሰፖርት የሚያደርጉ ቢሄቪየራሊ ሞዴል እያደረጉ ደግሞ ልጆቹ ስለሚያድጉ ደግሞ በቢሄቪየራሊም ደግሞ በደንብ የመተላለፍ እድሎች አላቸው ትራውማው ማለት ነው በጣም አሪፍ እንቀጥላለን በጣም በርካታ አድማጮች በነገራችን ላይ እየተከታተሉን ነው አሌክስ እንግዳህን እንኳን ደህና መጣ በልልኝ ቁጭ ብዬ ራሴን እየፈተሽኩኝና እያየሁኝ ነው እንግዲህ ራስን ከፈተሻ በኋላ እንግዲህ ብዙ ጥያቄዎች ይመጣሉ ተብሎ ይታሰባል ሰላም 23 ዓመቴ ነው በ18 ዓመት ያሳለፍኩትን ህይወት አሁንም ሊረሳኝ አልቻለም ወደ ሌላ ነገር እየመራኝ ነውና ምን ላድርግ ምንስ ይመስላችኋል አይምሮዬ ረፍት ሊያገኝ አልቻለም ምንም ሳይኖር ይጨንቀኛል ባካችሁ እርዳታችሁ ያስፈልገኛል ብሎ በ0986 የሚጀምር 47 የሚያልቅ ስልክ ነው በዚህ ስልክ የጻፍከው ወይ ቢጻፍሽው ዲቴል አልጻፋችሁም ምን ደርሶ ነው በዛን ጊዜ በ18 ዓመትህ ወይ በ18 ዓመትሽ ምንድነው የተከሰተው የሚለውን ትንሽ ብትጽፉልን ለባለሙያ ለመመደብም ያግዘናል ስለዚህ እንደዛ አድርጉልን
እሺ መምህር አለማየሁ ተስፋዬ ከደነባ ሰላም ይርቅማድ አቅራቢዎች እንዴት ናችሁ? የአእምሮ ጠባሳና ትዝታ ልዩነት አላቸው ወይ ብለዋል። የአእምሮ ጠባሳና ትዝታ ልዩነት አላቸው ወይ ብለዋል። ከ20 ዓመት በላይ አዲስ አበባ ሰው ቤት ሰርቻለሁ። አሁን ኑሬን ይዤ 10 ዓመት በላይ ሆነኝ። ግን አሁንም ሰው ቤት የነበረኝ የበታችነት ስሜት አልለቀቀኝም። ራሴን በጣም ዝቅ ስለማድረግ ጭንቀት አለብኝ። ራሴን ያለማቋረጥ ብዙ ጊዜ ያመኛል። ምን ላድርግ? የሚገርም ነው። ከ20 ዓመት በላይ አዲስ አበባ ውስጥ ሰው ቤት ሰርቻለሁ። አሁን ደግሞ የራሴን ኑሮ ይዤ ከ10 ዓመት በላይ ሆነኝ። ግን አሁንም ሰው ቤት የነበረኝ የበታችነት ስሜት አልለቀቀኝም። ይሄ ያያዛሉ ከትራውማ ጋር ነው። እሺ ከልጅነት ጠባሳዎች ብዙ ናቸው። ግን እስካሁን ያረሳውት አለኝ ያለን አንድ አድማጭ አለ። በዝርዝር አልጻፈልንም። ለማንኛውም እናየዋለን። አትፈለጊም እያሉ ስታድግ ያለባትን ተጽዕኖ በቤተሰብ ደረጃ ከባድ ነው። ወንዱ ቤተሰብ ትዕዛዝ መውጣቱ እንጂ የሚስቱት መልአክ አላውቅም ማለት ሴቶች ላይ ነው የበለጠ ተጽዕኖ ለማለት ነው። እስኪ ጊፍት ስጡኝ ነጻ ሳይካትሪ ባካችሁ። የልጆች እናት ነኝ፣ ብቻዬን ነኝ። ውስጤን አከም አድርጉልኝ። ደሞ እኮ አሰቃይቶ ከወለድኩኝ በኋላ ጥሎኝ ሄደ። የራሱን ኑሮ መኖር ጀመረ። እንግዲህ ቅድም እውነት ነው በልጅነት ወድሻለሁ በሚል ሰበብ የተሰቃየሁት ስቃይ አሁንም ወድሻለሁ የሚለውን ቃል ጣልቻለሁ ያለች እናትና ችግር የለውም ቢሮ ነይ እና ባለሙያ ይመደብልሻል። እሺ ሰላም አሌክስ መክሊት ነኝ ከደብረ ብርሃን። እንዴት ከርማችኋል? በጣም ነው የምንወዳቸው የምታቀርባቸው ታሪኮች እና ባለሙያዎች ሁሌም በራሴ ቦታ ላይ ሆኜ እየሳልኩት ብዙ ትምህርት ነው የምወስድበት ብላለች። እናመሰግናለን። በልጅነት ብዙ ፍቅር ይዞ የነበረ አለች አንድ አድማጭ። ግዛው ነኝ ከበረት እየጠበቅናችሁ ነበረ ትምህርት የምንወስድበት ነገር ስለሆነ ብሏል። እናመሰግናለን። አሌክስ በጉጉት ነው የምንጠብቃቸው። እንኳን ደህና መጣቸው። እኔ ራሴን የልጅነት ትራውማ አለብኝና መርሳት አልቻልኩኝም ያልከን ወይ ያልሽን አድማጭ በነገራችን ላይ ባለሙያ ማግኘት ስትፈልጉ ባለሙያዎችን መድብላችኋለን። ስለዚህ ናማንን ጨምሮ ያሉን ባለሙያዎች ማግኘት ትችላላችሁ። ከእናንተ የሚጠበቀው አንድ ነገር ነው። በማንኛውም የስራ ቀን የስራ ሰዓት ወደ ቢሮ መሄድ፣ መደወል በ0921 33 33 31 0921 33 33 31 ላይ ደውሉ። 0921 33 33 31 በዚህ ስልክ ደውሉ። በቃ እንመድብላችኋለን ባለሙያ ማለት ነው። እንቀጥላለን። የእርቅ ማዕድ ላይ ናቸው የተከበራችሁ አድማጮች። በመኖሪያ ቤት፣ በትራንስፖርት ቦታዎች፣ በስራ ቦታ አካባቢ እናንተን በሚመቻችሁ በሙሉ ስለምታደምጡን በጣም ደስ ይለናል። የልጅነት የአእምሮ ጠባሳ ወይም ትራውማ ላይ ቆይታ እናደርጋለን። እስከ 9 ሰዓት ድረስ ገና እንቆያለን። አካፋይ ሰዓት ላይ ነው የምንገኘው። በ0968 የሚጀምር ስልክ 01 የሚያልቅ ስልክ። ሰላም እንዴት ናችሁ? አለምሰገድ በቅድሚያ አንተንም እንግዳህንም ላመሰግናችሁ እወዳለሁ። እኔ ወደ ወጣትነት መሸጋገሪያ እድሜ ላይ ነኝ። አባቴ ከጎረቤት ልጆች ጋር ያነጻጽረኛል። እኔ የበታችነት ስሜት እየተሰማኝ ነው። ምን ትመክሩኛላችሁ? የዘወትር አድማጫችሁ ነኝ ከበረህት ብሏል። ይህ ንጽጽር እንግዲህ ቅድም በአንድ የተባለ ታሪክ አንስተነው ነበር። እሺ የ22 ዓመት ወጣት ነኝ። ያለ እናት አባት አድጌ በምንም ነገር መደሰት አልቻልኩኝም። ከ7 ዓመት ሴ ስራ ጀምሬ ራሴን እያስተማርኩኝ አደግኩኝ። ሙሉ ወጪን ለራሴ ነው የምሸፍነው። ከ7 ዓመቴ ትርፍ አካውንቴ ላይ ከሌለ ይጨንቀኛል። ምንም አያስደስተኝም። ምንም ነገር አልተማመንም። ከሰው ቶሎ አልግባባም። ልጆች አጠገቤ ሲጫወቱ ጩህ ይለኛል ብሏል። በ0918 89 ብሎ 66 የሚያልቅ ስልክ ላይ ነው ይሄን ላከልን። መምህር አለማየሁ እናመሰግናለን ለላካችሁልን መልእክት። እሺ ጻፉልን ሌሎቻችሁም በ0983 45 44 45 0983 45 44 45 ላይ የጽሁፍ መልእክት ልትልኩልን ትችላላችሁ ማለት ነው። አየዋለሁኝ መልሼ ለአማን ጥያቄም ካላችሁ ማድረስላችሁ ነው የሚሆነው ማለት ነው። እንግዲህ ቅድም መነሻ ምክንያት ለትራውማ የሚያጋልጡን መነሻ ምክንያቶች ተብሎ የሚታሰቡትን አንስተናል። አሁን ደግሞ ይሄ የአእምሮ ጠባሳ ወይም የልጅነት የአእምሮ ጠባሳ በልጅነታችን ላይ የሚከሰት ነገር በተለይ ጉዳት ወይም ሊረሳ የማይችል ልንቆጣጠረው ያልቻልነው ከኛ ቁጥጥር ውጭ ሆኖ ግን ያለፈ ነገር ሲከሰት ምን ያህል ተጽዕኖ አለው
ምን ተጽዕኖ አለው? ለምን ሳይረሳም ወዲያው ነው የሚለውን ብናየው ደስ ይለኛል። በጣም አሪፍ። እንግዲህ ብዙ አድማጮች ሲያነሱት እንደነበረው አይ ቲንክ ተጽዕኖ የታየ ስለሆነ ትንሽ ቅርጽ አስይዘን ነው እኛ የምናቀርበው እንጂ በደንብ እያዩት ያለ ነገር ይመስለኛል። ስለዚህ እነዚህ በልጅነት ጊዜ የተከሰቱ አሁን ቅድም ስትለው እንደነበረው ከቁጥጥራችን በላይ ሆነው ልንቆጣጠራቸው እኛ ስላልቻል ወይም ደግሞ ኮፕ ልናረጋቸው ያልቻልናቸው ነገሮች ትራውማ ሆነው ቁስለት ከፈጠሩ አእምሮ ላይ ምን አይነት ተጽዕኖዎች ይኖራሉ ብለን ስናስብ እንግዲህ ከስሜት አንፃር ወይም ደግሞ ኢሞሽናል ከሆነው ነገር ብናይ እንደየሰው የሚለያይ ሆኖ እያለ አንዳንድ ሰዎች ላይ ግን በፍርሃት ይገለጻል ወይም ደግሞ ፈሪ ይሆናሉ። በጣም ሃይፐር ቪጂላንት እንዲሆኑ የሚያረጋቸው ነገር ስላለ ወይም ደግሞ ለነገሮች ቶሎ ድንጉጥ የመሆን አይነት ይኖራቸዋል። አንዳንዶቹ ቅድም እንደተባለው ሀዘን ወይም ደግሞ በጣም የበዛ ሳድነስ፣ አንዳንዶቹ ደግሞ በቁጣ የሚገለጽ ነገር በቃ እኔ አላውቀውም እኮ ግን እቆጣለሁኝ የሚል አይነት የመቆጣት አይነት ነገር የሚኖራቸው ይኖራሉ። ቢሄቪየር ዋይዝ ደግሞ ወይም ደግሞ ይሄ ነገር በባህሪ ሲገለጽ ደግሞ ሰው ምን ጠላ ሆነን የምናገኝበት ጊዜ ይኖራል። በቃ ምናምን የሚል አይነት አንዳንድ ጊዜ ደግሞ ራሳችንን አግልለን የምናይባቸው ጊዜያቶች አሉ። ወይም ደግሞ አይዞሌትድ የመሆን እኔ እኮ ብዙ ጊዜ ብቻዬን መሆን ነው የምፈልገው ከሰው ጋር መቀላቀል አልፈልግም የሚል አይነት ነገር። አንዳንድ ጊዜ ደግሞ አሁን እንደምናየው እንግዲህ ይሄ ነው ተብሎ በደንብ በግልጽ መቀመጥ ባይቻልም ግጭት የመፍጠር ቴንደንሲ ግን በደንብ ደግሞ በትራውማ ያለፉ ልጆች አንዱ መገለጫ ሊሆን ይችላል። ነገሮች ላይ ቶሎ መጋጨት፣ ነገሮችን በግጭት ብቻ ስለመፍታት ማሰብ ወይም ደግሞ ያን የበላይነት ለማሳየት የሚደረግ ጥረት ሊሆን ይችላል። ምናልባት እንግዲህ ስኩል ኤጅ ላይ ወይም ደግሞ ትምህርት ላይ ካሉ ወይም ደግሞ ዩኒቨርሲቲም ገብተው የትኛውም ይሄ ጉዳይ እየወጣ ባለበት ጊዜ ላይ ደግሞ ትኩረት ማጣት ሊሆን ይችላል። በጣም ኮንሰንትሬት ማድረግ አለመቻል፣ ከዚህ ጋር ተያይዞ የትምህርት ውጤትም የመቀነስ ነገር ይኖራል። ይሄ ከፍ ሲልም ደግሞ ከናካቴውም ትምህርት መተው፣ ትምህርት አስጠልቷቸው። ስለዚህ እነዚህ ሁሉ ነገሮች ከትራውማ ጋር የመያያዝ እድል እንዳላቸው ነው የምናየው። እነዚህ ሁሉ ነገሮች ከአእምሮ ጤና ችግር አንጻር ደግሞ ምን ችግር አላቸው ካልን ቅድም አንተም ስታነሳ እንደነበረው ድባቴ የምንለው ወይም ደግሞ ሜጀር ዲፕሬሲቭ ዲስኦርደር ሆኖ የመገለጥ ቴንደንሲ፣ ይሄ ድብርት ከምንለው የሚያልፍ ወይም ደግሞ በባለሙያ ዲያግኖስ ተደርጎ ሕክምና ሊደረግለት በሚችል ደረጃ የሚገለጥ ወይም ደግሞ ጭንቀት የምንለው ወይም ከመጠን ያለፈ GAD የምንለው ጀነራላይዝድ የሆነ አንዛይቲ ዲስኦርደር የመኖር ነገር። አሁን ደግሞ መጀመሪያ ላይ ስናነሳ የነበረው ደግሞ ፖስት ትራውማቲክ ስትረስ ዲስኦርደር አሁንም እዚህ ውስጥ የሚመጣ ነገር ነው። ትራውማው ነገሮች ሊቋቋሙት ከሚችለው በላይ ሆኖ ከቀጠለ ደግሞ PTSD መሆን እድል ራሱ አለው ማለት ነው። ስለዚህ እነዚህ ሁሉ ነገሮች ኮሌክቲቭሊ ስናይ አንድ የሚሰጠን ፒክቸር እነዚህ ሁሉ ነገሮች አሁን ያየናቸው ነገሮች የልጅ ችግር ላይሆኑ የሚችሉበት ሁኔታ ይኖራል ማለት ነው። ሶ የነሱ ውድቀት፣ ትምህርት ማቋረጥ፣ ትምህርት መተው፣ ኮንሰንትሬት አለማድረግ እንደዛ ሊሆን የሚችልባቸው እድሎች ላይኖሩ ይችላሉ። ስለዚህ ለወላጆችም አንዱ ማስተላለፍ የፈለግነው መልእክት ዋት ኢፍ ትራውማቲክ ነገር ኖሮ ቢሆን፣ ሌሎች ሰዎች አስተማሪዎች እንደዚህ አይነት ነገር ሲያዩ ዋት ኢፍ ፓስት ኤክስፒሪየንስ ይሄንን እያመጣው ቢሆን። ስለዚህ ያን የሚያዩበትን መነጽር ነው እየሰጠን ያለ ነው። ሁሉንም አንድ ቋት ውስጥ ከተን እንዲህ ነው የሚል ድምዳሜ እየሰጠን ሳይሆን ሁሉ ጊዜ ግን ለማየት እድሉን መስጠት ያስፈልጋል። ምክንያቱም እንዲህ አይነት ነገሮች ምን የሚባል ነገር አለ፣ ይሄ አብኖርማል ለሆነ ኤክስፒሪየንስ ኖርማል የሆነ ሪስፖንስ ነው ይባላል። በቃ ስለዚህ የሆነ ልክ ያልነበረ ወይም ደግሞ በእኛ አእምሮ ውስጥ ተዛብቶ የተቀመጠ ልክ ያልሆነ ኤክስፒሪየንስ ስላለ ማለት ነው። ስለዚህ ቅድም እንግዲህ አድማጮችም ሲያነሱ እንደነበረው የበታችነት ስሜት መሰማት ይሄ ከኮግኒሽን ጋር ወይም ደግሞ ከአእምሮ ከአስተሳሰብ ጋር ተያይዞ የሚመጣ ነገር ነው። አንዱ ትራውማ ከሚያረግብን ነገር ይሄኛውን ነገር ነው። እንደውም አሁን ኤርሊ ቻይልድሁድ ላይ ስላለ ነገር ነው። በተለይ ሴክሹዋል የሆነ አቢዩዝ ከወሲብ ጋር ጥቃት የደረሰባቸው ሰዎች በጣም ብዙ ጊዜ ጥፋቱ የኔ ነው የሚል ስሜት እንዲኖራቸው የሚያረግ፣ በተቃራኒው ማለት እንዲህ ማድረግ አልነበረብኝም እስኪሉ ድረስ ራሳቸውን እንዲወቅሱ የሚያደርግ አይነት ነገር አለበት። መጨረሻ ላይ ያነሳው አድማጫችን እንዳለው ደግሞ ቶሎ መግባባት አለመቻል ሊሆን ይችላል፣ በራስ አለመተማመን፣ ሎ ሰልፍ ስቲም። እነዚህ ሁሉ ነገሮች መነሻ ምክንያት ሊኖራቸው ይችላል። ስለዚህ አሁን
በባለሙያ እንዴት ይታያሉ ይሄን የሚለውን ስለሆነ ግን አንድ የመጀመሪያ አድማጫችን ያነሳውን ነገር ግን አድሬስ አድርጌ ልለፍ ሳረሳው የአእምሮ ጠባሳና ትዝታ ልዩነት አለው ወይ ብሎ ያነሳልን አንድ አድማጭ ነበርና በደንብ ልዩነት አላቸው። ምክንያቱም ትራውማ ያስባለው ነገር ከትዝታ የለየው ነገር ምንድነው? ምክንያቱም ከትራውማ ጋር ተያይዞ ወይም ደግሞ ከእንደዚህ አይነት ነገር ጋር ተያይዞ ያሉ ህክምናዎች በማይጎዳ መንገድ በትዝታ ማህደር ውስጥ እንዲቀመጡ የማድረግ ስራ ነው የሚሆነው። ስለዚህ ትዝታ በራሱ መጥፎ አይደለም። ምን ማለት ነው? በጊዜ በቦታና በሁኔታ በስትክክል ተሰድረው የተቀመጡ መረጃዎች ከሆኑ ያን ነው ትዝታ የምንለው። ምን ማለት ነው? አእምሮ አሁን ካለበትና ከትናንት ለይቶ ያቃቸዋል ማለት ነው። ስለዚህ ትዝታ ነው ስንል ያኔ እኮ በዚህ እድሜ እኮ ምናምን የምንለው ነው። ትራውማ ስንል ግን እንደዛ ብለን ስቴት ልናረገው አለመቻላችን ነው ትራውማ ያስባለው። ምን ማለት ነው? ከትናንት እና ከዛሬ መካከል ያለውን ኮላፕስ አድርጎብን። ስለዚህ ትናንት እኮ ብለን የምናወራው ነገር አይደለም። ቀደም ሲባል እንደነበረው አዚፍ አሁን እየተከሰተ እንዳለ ሁሉ የሚሰማን አይነት ኤክስፒሪየንሶች። ለዛ እኮ ነው ሴክሹዋል በጣም አቢዩዝ ተደርገው ያለፉ ሰዎች አሁንም ከባላቸው ጋር ኖርማል በሆነ ትዳር ውስጥ ይሄን ነገር እያደረጉ የሚሰማቸው ስሜት አለ። ምክንያት በጊዜ በቦታና በሁኔታ መረጃው ስላልተቀመጠ አእምሮአችን ውስጥ መረጃ በሚቀመጥበት ቦታ ስላልተቀመጠ ስለዚህ ትዝታ አይደለም ማለት ነው እንጂ ሁላችንም እኮ ትዝታ አለን። ያለ ትዝታ ልንሆን አንችልም። ስለዚህ ትዝታ በሚለው ነገር ውስጥ ያለው ነገር ጊዜ ቦታና ሁኔታ የሚባል ነገር አለ። 1990 ምናምን ላይ እንዲሆኝ ነበር ህክምናው የሚያደርገው እሱ ነው። ነገሩ ያልተፈጠረ አድርጎ ሳይሆን የሚያስቀምጠው ተፈጥሮ ነበር ግን ያኔ ነው የተፈጠረው። አሁንስ ምንም የለም። ትራውማ የምንለው ግን ይሄንን እንዳናስብ የማድረግ እድሉ ነው ትራውማ ያስባለው ማለት ነው። ስለዚህ ለአድማጫችን ማለት እንፈልገው ነገር ልዩነት አላቸው። ትዝታ ጥሩ ነው መጥፎ ነው ማለታችን አይደለም። አሁን ትዝታ ስንል ጥሩ ትዝታዎችን ብቻ እያለን አይደለም። መጥፎ ትዝታን በትዝታ ደረጃ ከሆነ እየተቀመጠው ትራውማ ልንለው አንችልም። ለምን ሲያስታውስ አእምሮ በዚህ ጊዜ እኮ እንዲሆኝ ነበርኩና በሚል በደንብ ናሬት ሊያደርገው ይችላልና እሱ ይመስለኛል። በጣም አሪፍ። ሌላው ንጽጽር ያነጻጽረኛል ያለውን አድማጫችንንም በዛው አይተን እንለፍ። በጣም አሪፍ። ይሄንን እንግዲህ አንዱ ከልጅነት ጋር ተያይዞ የሚመጣን አንዱ የአእምሮ ቁስለትን ለመከላከል ከምናረገው ቤተሰቦችን ሪከመንድ ከምናረገው ነገር ይሄንን ነገር እንዲቀር ማድረግ ነው። ቶታሊ አቮይደብል የሆነ ነገር ባይሆንም በጣም ባልተገባ መንገድ ግን ተግባራዊ የምናረገው ነገር ቢኖር አንዱ ያልተገባ የሆነ ንጽጽር ነው። ከጎረቤት ልጅ ጋር ሊሆን ይችላል፣ ከአክስት ልጅ ጋር፣ ከአጎት ልጅ ጋር የሚደረግ ንጽጽር። ከዚህ ጋር ተያይዞ አንድ ማስታወሰው ኬዝ አለኝ። እኔ እንግዲህ አባትና ልጅ ሆኖ መተው በጣም በዚህ ኮንዲሽንድ በሆነ ፍቅር ያደገች ልጅ ሌት ላይፍ ላይ ግን አባትነቱን አክሰፕት ማድረግ እስከመቸገር ድረስ የነበረች ክሊያንት ነበረችኝ። ስለዚህ እንደ ልጅ ሊወደድ የሚገባው አንኮንዲሽናሊ ነው ማለት ምንም ማድረግ የለበትም ምንም፣ ግን የሚወደደው ግን ልጅ ስለሆነ መሆን አለበት። ይሄንን ነገር በደንብ ስለዚህ ቀጥሎ የበታችነት ስሜቱና ንጽጽሩ ያልተገባ ውድድር ውስጥ እንድንገባ ያደርገናል። ስለዚህ ያ ውድድር ደግሞ ሌት ላይፍ ላይ በየትኛው መንገድ በልጦ ለመገኘት ምንንም ነገር ከማሰብ ወደ ኋላ እንዳንል ያደርገናል ሌት ላይፍ ላይ። ምክንያቱም አላማችን በልጦ መገኘት ስንበልጥ ብቻ ነው እኛ አፕሪሺየት የምንደረገው ወይም ደግሞ የምንወደደው። ስለዚህ በተለይ ለወላጆች አባትም ይሁን እናት በተቻለ መጠን ይሄንን ንቁ ሆኖ ማየት በጣም አስፈላጊ ነው። ምንድነው እያደረኩ ያለሁት? እያነጻጸርኩ ያለሁት ምን አይነት ስሜት እንዲፈጠር ነው? ስለዚህ ከፍ ያለ ውጤት ሲያመጣ ብቻ ነው አፕሪሺየት የምናደርገው። ስለዚህ እንደ ልጅ አለመቀበልን ይሄ በጣም ቀጥሎ ትራውማቲክ የሆነውን ነገር የሚያመጣ አይነት ነገር ስላለው ማለት ነው። ስለዚህ በደንብ ልክ ነው አድማጫችን ያነሳው የበታችነት ስሜቱ ይኖራል። እንግዲህ በባለሙያ ሊረዳ የሚችል ነገር ነው። ምን ያክል እየረበሸው ነው፣ ምን ያክል የዕለት ተዕለት እንቅስቃሴውን አሁን ላይ ያስቸግሮታል የሚለውን ነው አንዱ ማየት የምንፈልገው። ስለዚህ እርዳታ የሚያስፈልገው ከሆነ ኮንታክት ሊያደርገን ይችላል። ከዛ በዘለለ ግን አሁንም በራሱ መንገድ የሚወጣው ከሆነ አእምሮ እንግዲህ ይሄንን የሚወጣበት የራሱ የሆነ ሜካኒዝም ስላለ፣ ምክንያቱም ሁሉም በትራውማ ውስጥ ያለፉ ሰዎች ፒቲኤስዲ ዲቨሎፕ አድርገው እኛ ጋር አይመጡም። ስለዚህ አእምሮ በራሱ ነገሮችን አድጀስት የሚያደርግበት ነገር አለ። ይሄ ነገር ግን ሲያልፍ ግን ወደ ህመም የሚመጣባቸውና ፈንክሽናሊቲ ወይም ደግሞ የዕለት ተዕለት እንቅስቃሴውን
እየጎዳው ከሆነ ኮንታክት ሊያደርገን ይችላል። በጣም አሪፍ እንቀጥላለን። የእርቅ ማዕድ ላይ ናቸው። ከጭንቀት ጋር የተያያዘ በጣም ብዙዎች ያሳለፍኩትን ነገር አሁን ላይ ሳስበው ነው የሚጨንቀኝ የሚል አይነት ጥቅል አይነት መልእክት ነው አብዛኞቹ እየላከሉት። ፍቅር ነው መሰለኝ አይምሮዬ ሊፈነዳብኝ ነው ያለማለ። እሺ ለማንኛውም እንቀጥላለን። ግን አንድ አድማጭ ሶሻል ላይፍ ላይ በለው ስኩል ላይፍ ላይ በለው ሃይማኖት ቦታዎች ላይ በቃ ኤቭሪዌር ሪሌሽን ውስጥም ምንም እንደ ኩዮቼ መሆን አልቻልኩኝም። መሆን እንዳለባቸውም ነገሮች አላደርግም። መሆን እንዳለባቸውም ነገሮችን አላደርግም። ባረግም ኖርማል ነገሮች አያስደስቱኝም ያለና አድማጭ አለ። 24 ዓመቴ ነው ብሏል እና ኢፌክቱ በጣም ከባድ ነው የሚል ነገር ነው ያነሳለን። ለማንኛውም እንቀጥላለን። እሺ ሌሎቻችሁስ እንዴት ነው? በተለይ የልጅነት የአእምሮ ጠባሳን እንዴት ትገልጹታላችሁ? እንግዲህ ሁሌ ላለው እኔ በመግቢያ ላይ እንግዲህ ልትረሱት ያልቻላችሁት ከአእምሯችሁ ልታወጡት ያልቻላችሁት ነገር ግን እያሰባችሁት የምትጨነቁ እያሰባችሁት የምትረበሹ እያሰባችሁት ከቁጥጥር ውጪ የምትሆኑት ነገር ካለ ኑ ባለሙያ ያገኙ የምንልበት አንዱ ምክንያትም ይሄ ነውና አሚና አብዱ የምትባል እህታችን አሚና አብዱ ትባላለች። እድሜዋ 15 ዓመት ነው። ቅዳሜ መጋቢት 5 ቀን ከቀኑ 8 ሰዓት ጦር ኃይሎች ሆላንድ ኤምባሲ አካባቢ ከሚገኘው መኖሪያ ቤታችን ሱቅ ተልካ እንደወጣች አልተመለሰችም እና በእለቱ ያው ቀይ ሸሚዝ ነጭ እጅጌ ያለው ጃኬት እና ከታች ደግሞ ሱሪ ነበር የለበሰችው። ዝምተኛና ብዙ ከሰው የማትግባባናት እና ባካችሁ ያለችበትን የምታውቁ ብትደውሉልን ወረታውን እንከፍላለን ብለዋል ፈላጊ ቤተሰቦቿ። ስለዚህ አሚን አብዱን እንግዲህ ያያችኋት ካላችሁ ከቅዳሜ መጋቢት 5 በኋላ ማለት ነው በ0911 74 27 95 እና በ0910 90 73 91 ላይ ልደውላችሁ ትችላላችሁ። 0911 74 27 95 እና በ0910 90 73 91 ላይ ደውሉላቸው። ከትራውማ ጋር በጣም ብዙ ታሪኮችን እያነሳችሁልን ነበረ። አሌክስ 7 ዓመት ልጅ ሆኜ እናቴ ሞተችው እስካሁን ግን ለሰከንድ ረስቻት አላውቅም። በተለይ ለበዓል ሲመጣ ይጨንቀኛል። አሁን ላይ ደግሞ ትዳሬን አደጋ ላይ ነው። እባክህ እርዳኝ። እሺ ወደ ቢሮ ጎራ በሉ እንደዚህ አይነት እገዛ የምትፈልጉ። ቅድም አንድ መልእክት አንብቤ ነበር። አሁን ብዙ መልእክቶች ስለመጡ ተቀላቅሎና አንድ አድማጭ ምንድነው ያለው? ስናደድ በጣም ይነስረኛል፣ ግን በአንድ ወቅት አባቴና ወንድሜ በአደጋ ሲሞቱ እኔ ተርፍ ያለውኝ ግን አሁን ስናደድ ይነስረኛል አለና መልእክቶች ይሄዱ ያወራንበት ነበረ። መንሰሩን ነው እሱ ኖቲስ ያደረገው ግን ምንድነው ምክንያቱ እያልን ነበርና እንደዚህ ነገሮች ይከሰታሉ። ምናልባት እኔ አሁን የታየኝ ቀጥታ ካደጋው መትረፉ በራሱ ምን አስከትሎበታል ይሄ ልጅ አላየውም ይሆን እንዴ እያልኩ ነበረ። የሚገባ ምክንያቱም ቅድም ስናነሳቸው እንደነበሩት አንዱ ከባህሪ ጋር ተያይዞ የሚነሳው ነገር መናደድ የሚለው ነገር አንዱ ነገር ነው። በጣም ግልጽ የሆነ ምክንያት ለመናደዳችን ላንጠቅስ እንችላለን፣ ግን በጣም ትንሽ ነገሮች ሊያናዱን ይችላሉ። ስለዚህ አሁን እንግዲህ እንደዚህ አይነት ነገር ሲነሳ አንዱ ሪከመንድ የምናደርገው ነገር የባለሙያ እገዛ እንዲገኝ ማድረግ ነው። ምክንያቱም ብዙዎቻችን አሁን አድማጫችንም እንዳለው በመናደድበት ጊዜ ይነስረኛል። ከጀርባ የነበረው ታሪክ ግን በጣም በተለይ ኮመንሊ ለፒቲኤስዲ ሪስክ ፋክተር የሆነ የቅርብ የምንላቸው ሰዎች አጠገባችን ሲሞቱ ሴክሹዋል ቫዮለንስ ለሞት የቀረበ ኤክስፒሪየንስ ላይ ወይም ደግሞ ልምድ ላይ ማለፋችን በጣም ፕሮሚነንት ከሚባሉ ትራውማ ሊያመጡ ይችላሉ ተብለው በደንብ ከሚታመኑ ነገሮች ነው። ከዛ በኋላ በድህረ ሁሉም በዚህ አይነት ኤክስፒሪየንስ ያለፈ ፒቲኤስዲ ዲቨሎፕ ባያረግም ምልክቶቹ ግን በተለይ ቅድም እንዳልነው አሁንም እየመጣም ይረብሸን ከሆነ እንቅስቃሴችን አፌክት የሚያደርግ ከሆነ በእንደዚህ አይነት የባህሪ ነገሮች የሚገለጥ ከሆነ
ምናልባት አንዱን ነገር ነው አድማጫችን የገለጠው ሌሎች ነገሮችንም ግን ኦብዘርቭ ማድረግ ይኖርበታል ነገሩ አሁንም እየመጣ ያስቸግረዋል ወይ ያ ነገር የተከሰተበት እንግዲህ የመኪና አደጋ ይመስለኛል እሱ በተከሰተበት ቦታ ላይ አሁን ለመሄድ ይፈራል ወይ የመኪና ነገሮችን ሲያይ ወይም ደግሞ ያን የሚያስታውሱት ነገሮች ላይ ምን አይነት ምላሽ ነው ያሳየ ያለው ይሄ ጉዳይ አሁንስ ፒዮቱን ሊያደርሰው ወደሚችለው ደረጃ እንዳያደርስ እየተከላከለው ነው ወይ ያለው ስለዚህ እነዚህ ነገሮች በጣም ተገቢ ሆነ ወይም ደግሞ በጥናት ላይ የተመሰረተ ህክምና አላቸው ስለዚህ ህክምና ማግኘት የሚቻልበት ቀደም ስናነሳ እንደነበረው ነገሩን በጊዜ በቦታና በሁኔታ ቅርጽ ሰጥቶ እንዲቀመጥ የሚደረግበት ይሄ ኤክስፒሪየንስ ትናንት የነበረ ነው አሁን ላይ የሴፍቲ ችግር አሁን ላይ የደህንነት ችግር አሁን ላይ ያለማመን ችግር በሚሰማን ጊዜ ህክምናዎቹ የሚያደርጉት እሱን ስለሆነ በባለሙያ በደንብ ይሄን ህክምና የሚያደርጓሉ ቀደም እንደተጠቀስኩት አሁን የተነሱትም ነገሮች በአብዛኛው ከሱ ጋር የሚገናኙ ነገሮች ስለሆኑ እንግዲህ ከትምህርት ጋር ከምናን ጋር ተያይዘን ባጭር ጊዜ የተነሱ ነገሮች እንዳሉ ሁሉ አድማጮቻችን እንደሚያነሱት ደግሞ ሎንግ ተርም ኢፌክቱ ደግሞ ቀደም እንዳነሱት ነው ግንኙነት ላይ አንድ አድማጫችን ተዳሪ ችግር ላይ ነበርና በረጅም ጊዜ ደግሞ እንደዚህ አይነት ግንኙነቶችን ሰስቴን ማድረግ አለመቻል አንዳንድ ጊዜ ማስጀመርም ይቸግራቸዋል እንደው እንደምንም ቢጀመርም ማስቀጠል የመቸገር አይነት ቴንደንሲ ከፍ ሲልም ቀደም እንዳልነው እጽ መጠቀም ስለዚህ ይሄ ሉፕ ነው የሚፈጥረው ስለዚህ እንደዚህ አይነት ቤተሰብ ደግሞ የሚያሳድገው ልጅ ደግሞ አሁንም በዛ ኤክስፒሪየንስ የማድረግ እድሉ ከፍተኛ ነው አንድ የቀድሞ የአርሰናል ተጫዋች ነበርና ትራውማን ሳስባሱም አንዴት ዴንስ ቤርካምፕ ይባላል ድሮ ዘጠናዎች በእኛ እንግዲህ በእኛ ዘጠናዎቹ ነው የሚባለው በእነሱ 2000ዎቹ ላይ የነበረ በጣም ጎበዝ ሆላንዳዊ ኳስ ተጫዋች ነበርና በሄሊኮፕተር በአውሮፕላን ሄዱ ትራውማ አለበት እና አሁን ያኔ ምንም እንደው ፈሪ ምናምን ነበር ምንለው ያኔ ጩጬ ነበር ብዙ የሚገርም ብዙ የአርሰናል አዌይ ማቾች አምልጠውታል በፕሌን መሄድ ባለመቻሉ ምክንያት በቃ የቀረቡት ላይ በባቡር ቀድሞ ይሄዳል እየጠበቃቸው ነበር ውድድር የሚያደርገውና ምን ያህል እንግዲህ ትራውማ አድገህም ስራ ላይ እንኳን አፌክት ሊያደርግ እንደሚችል ገባ አሁን እንደው በሱ አሁን ይወልድ ያኔ እንደውም አውሮፓ ላይ ስለሆነ እንጂ አሁን የሆነ ለምሳሌ ዓለም ዋንጫ የሆነ ምናምን በባቡር መኪል የማይችልበት ሀገር ከሆነ አይሄድም ያ ሁሉ ችሎታ ያለው ምናምን ማለት ነውና ትራውማ የአእምሮ ጠባሳ በተለይ ደግሞ እንግዲህ እንደውም ምናልባት እንደው እንትኑን ብናየው በልጅነት የሚከሰተውን ለማስተካከል ይቀላል ወይንስ አደልት ሆነ ትልቅ ሰው ሆነ የሚከሰተውን ትራውማ እንግዲህ ቀደም ብለናል ምናልባት አድማጮች በደንብ ልብ ካሉት የአእምሮ ጠባሳ በየትኛው እድሜ ክልል ላይ ሊከሰት ይችላል ሰው ሰራሽ በሆኑ ችግሮች አማካኝነት በቤተሰብ በመናም ሊከሰት ይችላልና የትኛው ነው ለማከም ቀል እንደው ንጽጽር ውስጥ ይገባሉ በዋናነት በተለይ ትራውማ የምንለው ነገር በጣም ሰብጀክቲቭ ኤክስፒሪየንስ ስለሆነ ለማነጻጸር ይቸግራል አይደለም በልጅነትና በትልቅ እድሜ ያለ ይቀርና በዛው ትልቅ እድሜ ላይ ሆኖ ሁለት ሰዎች ለተመሳሳይ አይነት ክስተት የሚያሳዩት ምላሽ የተለያየ ሊሆን ይችላል ስለዚህ እሱ ሰብጀክቲቪቲ ወይም ደግሞ ግላዊነት ይበዛዋል ስለዚህ ንጽጽሩን አዳጋች ያደርገዋል እንደው ከአንዳንድ ፖይንቶች አንፃር ግን ነገሩን ብናየው ግን ምን አይነት ኢምፕሊኬሽን ይኖረዋል ብለን ስናስብ ምናልባት አንዱ ከትራውማ በኋላ ነገሮች ወደ ፖስት ትራውማቲክ ስትረስ ዲስኦርደር ወደምንለው ወደ ህመም ደረጃና የዕለት ተዕለት እንቅስቃሴን ወደሚያዳግት ደረጃ የሚያደርሱት በሶስት ፋክተሮች ነው ብለን እናስባለን እነዚህ ፋክተሮች የመጀመሪያው ፕሪ ትራውማቲክ የሆነው ኤክስፒሪየንስ ነው ዛ ደግሞ ትራውማው በራሱ ኢቨንት ከዛ ደግሞ ቀጥሎ ከትራውማው በኋላ ያለው ማለት ነው ስለዚህ ከነዚህ ነገሮች ጋር ተያይዞ የፕሪ ትራውማቲክ የምንለው ከትራውማው በፊት የነበራቸው ነገሮችን የመቋቋም አቅም ነገሮችን የመቋቋም ችሎታ ያላቸው ሶሻል ሰፖርት እነዚህ ነገሮች ነገሩን እንዴት ተቋቁሞ ያልፉታል የሚለውን ያሳየናል ስለዚህ ከዚህ መመዘኛ አንፃር ካየነው በልጅነት ጊዜ የሚከሰተው ነገር ትራውማው ብቻ ሳይሆን ከትራውማው ቀጥሎ ትራውማውን ሰርቫይቭ እንዲያደርጉ የሚያደርጉበት ኮፒንጋቸውንም ነው የሚቀማቸው ምክንያቱም ያላደገ ማንነት ላይ የሚፈጠር አይነት ነገር ስለሆነ ምናልባት አደልት ላይፍ ላይ ወይም ደግሞ ካደግም በኋላ የሚከሰት ነገር
በቀደመው ላይፋችን ነገሮችን አስጨናቂ ሁኔታ ሲመጣ እንዴት ማለፍ እንዳለብን የተማርናቸው ትምህርቶች በሆነ ያክል ደረጃ ያግዙናል። በልጅነት ሲኖር ግን እሱን ትምህርት ራሱ እንዳንማር የሚያደርግ ነገር ስላለ በዚህ አስፔክት ካየነው በልጅነት ጊዜ የሚኖር የአእምሮ ጠባሳ ከበድ ያለ ኢምፓክት የመኖር እድሉ ከፍተኛ ነው። ቅድም ግን እንዲታወቅ መፈልገው ግን ንጽጽሩን ግን የምንሰራው ከሆኑ ፖይንቶች ነው እንጂ አደልትሁድም ላይ ራሱ እንደው በተለያየ ሁኔታ ሳይሆን አንተና እኔ ተመሳሳይ ሁኔታ ተከስቶብን ሪስፖንሳችን የተለያየ ነው። በጣም ዲፈረንት የሆነ ነገር አለው። ግን በጣም በተለይ ዛሬ እያነሳን ያለነው ከልጅነት ጋር ተያይዞ ያለው ጠባሳ ግን አክቲቭ የሆነ የሚያድጉበት ጭንቀትን እንዴት እንደሚወጡ ዲቨሎፕ የሚያደርጉበት እድሜያቸው ላይ ይሄንን ነው የሚያደርገው። ስለዚህ ትራውማው ከመጣ በኋላ እንዴት ለሱ ምላሽ መስጠት እንዳለባቸው አያውቁም ማለት ነው ልጆቹ። ምክንያቱም ምንም የተማሩት ነገር የለም። አክቲቭሊ መማር በሚችሉበት በእድሜ ክልላቸው ያጋጠማቸው ነገር ትራውማ ስለሆነ ማለት ነው። ስለዚህ በደንብ በዚህ አስፔክት ከፍ ያለ ምናልባት እንግዲህ ሁሉም ሰው ቅድም ብለዋል መውጫ መንገዳችን ለችግሮች የምንሰጠው ሪስፖንስ በጣም የተለያየ ነውና ይሄ የሆነበት ምክንያት ምንድነው? ምክንያቱም አሁን አንድ በቅርብ አንድ ባል ታሪክ አብዤ ነበርና ምንድነው እሷ ፋይት ያደረገችው ነገር በህይወቷ ላይ ስታድግ ቤት ሁሉም ነገር እየተባለች ነው ያደገችው። ምንም ነገር ተከልክያ አላውቅም ማለት ነው። ምንም ለሴኮንድ ምንም ነገር ብጠይቅ ከዛ ውጭ ዓለም ግን ሌላ ነው አለች። ውጪ ነው ባላሉ አለች። ውጪ አትሽም ባል ውጪ ገዚ ባላሉ አለች። ውጪ በቃ ውጪ ሌላ ዓለም ነው እና ቤት ሁሉ በዙሪያ ያሉት እናቴ፣ አባቴ፣ እህት፣ ወንድም ማንም ሰው እኔ ጠይቄ ማጣው ነገር አልነበረም። ውጪ ግን ኖ መባል ጀመርኩ እና በጣም ከባድ ስትረስ ውስጥ ገብቼ ነበር ብላን ነበር። እና አንዳንድ ያስተዳደግም ላይ ምናልባት ተጽዕኖ በጣም ከፍተኛ ነው ብዬ አስባለሁና እዚህ ላይም ወላጆች ጥንቃቄ እንዲያደርጉ ስለፈለኩኝ ነው። እንዴት ነው ልጆችን ምን ያህል ለትራውማ ያጋለጥናቸው ነው ስናሳድጋቸው ሳናቅ የሚለውን በደንብ ኖቲስ እንዲያደርጉ ስለፈለኩ ነው። ሌላው ይሄ መውጫ መንገዳችን መለያየቱ ቲጂ ምትላለች አሌክስ ይኸውልህ ስንቃችን ነው የሚወስነው የያዝነው ስንቅ ትላለችና ስንቃችን መለያየቱ ግን ላይክ በአንድ አይነት አትሞስፌር ውስጥ ያደገ ሰው ተውና በአንድ አይነት በጣም ላጥብበው በአንድ ቤተሰብ ውስጥ ያደገ ሰው ለምሳሌ ሁለት ወንድማማቾች አንድ ቤተሰብ ውስጥ አድገው አባት በጣም አቢዩዚቭ የሆነ አባት ነው እና እናትን በጣም አቢዩዝ ያረጋታል ሁሉ ጊዜ ምናምን እና ይሄን ያዩን ያደጉት ሁለቱ ካደጉ በኋላ ግን አንደኛው ሁለቱም አገቡ አንደኛው አባቱን ደገመው ኮፒ ሆነ ሁለተኛው ግን የዛ ተቃራኒ ነው በጣም ለሴት ልጅ የሚያስብ እናቱን እያሰበ በጣም ሚራራ ፕሮቴክት የሚያደርግ ሆነን አንድ ቤት ነው ግን እነዚህ ሰዎች ያሉት አንድ አይነት ትሪትመንት ነው ሲሰጣቸው ነበርና ይሄ መውጫ መንገዳችን መለያየቱ ከምን አንፃር ነው? በጣም ወሳኝ ጥያቄ ነው። እንግዲህ ወደ ማጋባደዳው ለይህን ጥያቄ ማንሳት በጣም አሪፍ ነገር ነው። ምክንያቱም አንዱ ይሄን ነው ስለ ኢቨንቱ ሳይሆን ለኢቨንቱ የሰጠነው ምላሽ ነው የምንለው። በተለይ አሁን ያነሳው ነገር ምናልባት እንደው በተለይ አንድ ቤት የማደግ ነገር ሲኖር በዋናነት ይሄ ከፖስት ትራውማ ጋር የተያያዙ ፋክተሮች ኮንትሪቢዩት የማድረግ ቴንደንሲ ይኖራቸዋል። ቅድም እንዳነሳሁት ሶስቱም ነገሮች ኮንትሪቢዩሽን አላቸው ወይም ደግሞ አስተዋጽኦ አላቸው። ግን አሁን ይሄኛውን ጉዳይ ስናነሳ ነገሩን እኛ እንዴት ነው የተረዳነው ነው። ምናልባት በባለሙያ እገዛ አንዱ የምናደርገው ነገር ልክ ቅድም ያልከው ልጁ የሆነውን ነገር ስለ ነገሩ ተገቢውን ትርጉም ሰጥቶ አድርጎታል ማለት ነው። ስለዚህ አዎ ተጎድቻለሁ፣ የሆነ ነገር ተከስቶብኛል፣ እሱ ግን የትናንት ነገር ነው። ስለዚህ ዛሬ ላይ ማብቃት አለብኝ። ይሄ ነገሩ ከተከሰተ በኋላ ፖስት ትራውማ ምንለው ከትራውማ በኋላ እኛ ነገሩ እንዴት ልናይ ነው። ብዙ ጊዜ ሰዎች በራሳቸው ችለው ይሄን ማድረግ ስለማይችሉ ነው ባለሙያ እገዛ የሚያስፈልገው። ችለው ግን ይሄን የሚያደርጉ ሰዎች ለዛ ነው ሪስፖንሳቸው የሚለያየው። በተመሳሳይ ቅድም እንዳነሳው በተመሳሳይ አይነት ቤት ውስጥ አድገው አቢዩዝ በሚያደርግ ቤተሰብ ውስጥ አድገው አንደኛው ደገመው that is his choice ማለት ነው። ቾይዝ የምንለው እንደዛ ነው ሚኒንግ የሰጠው ማለት ነው። ስለዚህ እንደ አይነት በራሳቸው ነገር ማድረግ ላልቻሉ ሰዎች የባለሙያ እርዳታ ሪከመንድ የምናደርገው ለዛ ነው። አንዳንዶች ግን በራሳቸው ሚኒንግ ይሰጡታል ማለት ነው። ቅድም እንዳልኩት ግን ፕሪ ሆኖም ነገር ግን ዲተርሚን ያደርጋል
ወይም ደግሞ ከዛ በፊት ቀድሞ ቅድም በደንብ የገለጽከው ስንቅ ያልከው ነገር ማለት ነው። ስለዚህ እንዲህ አይነት ነገሮች ሲመጡ እንዴት ነበር የምንወጣው? ያለን የላይፍ ሚኒንግ እንዴት ነው? ፕሮቴክት የሚያደርጉን ሌሎች ፋክተሮች አሉ ወይ? ሶሻል ሰፖርታችን እንዴት ነው? አጠገባችን ሊያግዙን የሚችሉ ሰዎች አሉ ወይ? ምክንያቱም እነዚህ ነገሮች ናቸው ሰውየውን እንድንረዳውና ከዚህ ነገር መውጣት የሚችልበት። ምክንያቱም ቴራፒም ላይ ሰውየው ቢመጣ እነዚህኑ አስቻይ ኃይሎች ነው ለሱ የምናቀርብለት ማለት ነው። ስለዚህ ይሄ ነገር በቀደመው ህይወት ላይ ስትሬንግዝ ነበር እንላለን ማለት ነው። ስለዚህ ላነሳው ነገር በደንብ ስንቆሳኝነት ነገር አለው፣ በደንብ ወሳኝነት ነገር አለው። ከሆነም በኋላ አንዱ እንግዲህ ፋይናላይዝ ያደረገን ስለሆነ ስለ ህክምናው ስናወራ ይሄን ነው አንዱ የምናነሳው ነገር። በጣም ውጤታማ የሆነ ህክምና አለው ስንል ያልተፈጠረ ታሪክ እንዲያረጉት እናረጋለን እያለን አይደለም። ተፈጥሮ ግን ከዛ በኋላ ያለውን ቅድም ስናነሳው እንደነበረው ከትውልድ ትውልድ እንዳይተላለፍ እኔ አስቆመዋለሁ። ምክንያቱም ስለ ነገሩ ተገቢው ነገር አድርጌያለሁ። አሁን ላይ ደግሞ ትናንት በሚል ትርጉም እየሰጠ ያልሆነውን አምሮዬ አይ ነገሩ የተከሰተው ትናንትናና ዛሬ የሚባል ጊዜ አለ። እንደውም አንዱ እንግዲህ ናሬቲቭ ኤክስፖዠር ቴራፒ ኔት የሚባል በደንብ ኮመንሊ በተለይ አሁን ቅድም ስናነሳ የነበርናቸው እነዚህ አይዲፒዎች ላይ ተተግብሮ ውጤታማ የሆነ ነገር አለ። ስራው ናሬት እንዲያደርጉት ማለት ነው። ናሬት ሲደረግ በእነዚህ በጊዜ በቦታና በሁኔታ እንዲያስቀምጡት ነው። ኦኬ እንዲህ ነበርኩኝ። ህይወታችን ደግሞ የትራውማ ጥርቅም ብቻ አይደለም፣ በደንብ ሌሎች ነገሮችም አሉ። ስለዚህ ብናያቸው ደግሞ ትራውማቲክ ኤክስፔሪየንስ ላይ ስንሆን ግን ሰሌክት አድርጎ የሚያሳየን ግን ትናንት እንዲሆናል ተጎድተሃል ይሄ ነገር ሆነ። ስለዚህ ህክምና አለው፣ በደንብ ማድረግ ያስፈልጋል። ልጆችን በተመለከተ አንዱ ሪከመንድ ማድረግ የምፈልገው ነገር እናድምጣቸው፣ መደመጥ የሚፈልጉበት አስፔክት አለ። ስለዚህ የባህሪ ችግር ነው እንደዚህ ነው ምናምን ከማለታችን በፊት ምንድነው ያለው ነገር፣ ምንድነው እየተካሄደ ያለው ነገር፣ አስተማሪዎች ከሆንን በትምህርት ቤት ቤተሰብ ላይ ያለውን ነገር ለማየት ጥረት ማድረግ፣ ቤተሰብም ከሆንን አሁን ላይ በጣም የሚደመጡ ብዙ አይነት ነገሮች አሉ። ስለዚህ ሌላ ቦታ ላይ የደረሰበት ነገር ካለ ቅድም ስትል እንደነበረው መነጫነጭ፣ ሌሎች ከቀደመው ጊዜ የተለየ የባህሪ ለውጥ ሲመጡ በደንብ እነዚህን ነገሮች ኖቲስ አድርጎ እርምጃ መውሰድ ጥሩ ነው። ውጤታማ የሆነ ግን ህክምና አለው ሚለውን ማሳየት ነው። አዎ እንዳልከው ምናልባት በጣም መረሳትም የሌለበት ትራውማ አይረሳም፣ ካይምሮ አይደለትም። ምናልባት የሚደለቱ ጥቃቅን የሆኑ እንደው ነገሮች ሊኖሩ ይችላሉ ይሆናል ጥፍት ብለው ልንረሳቸው የምንችላቸው፣ ግን ይሸጋገራል ወደ ስቶሪ፣ ወደ ታሪክ፣ ወደ ቅድም አንድ ቆንጆ አባባል ብለሃል። እንደዚህ በአንድ ወቅት እኮ እኔም እንደዚህ ሆኜ ነበር ብሎ ማውራት አንድ ነገር ነው። ከዛ በኋላ ግን ወይ እኔ እኮ እንደዚህ መሆኔ ብሎ ደግሞ መቆጨት፣ ድጋሚ ህመም መፍጠር ውስጥ ላይ ደግሞ ያ ነው ትራውማ አይደለ? ስለዚህ አክማቸው ሰርታቸው ከባለሙያ ጋር ቆይታቸው ትራውማን ወደ ስቶሪ መቀየር ትችላላችሁ። ቅድም በመሀል የጠቀስኩት አንድ ምሳሌ እዚህ ቡራዩ ላይ የሰራነው ነገር አንድም ይሄ ነው። ሰውየው እኔ ይሄን የስልጠና ባላገኝ ይሄንን የምክክር ሂደት ባላልፍ ኖሮ እንደዚህ አላወራም፣ እንደ ታሪክ አላወራውም ነበረ ብሏልና እንደ ታሪክ ማውራት ይቻላል። ጉዳትን፣ ህመምን፣ ስቃይን፣ መከራን አልፎ እዛ ላይ ሰርቶ እንደ ታሪክ ወይ በአንድ ወቅት እኔም ላይ እኮ እንደዚህ ነገር ተከስቶ ነበር፣ እኔም እኮ እንደዚህ አሳልፌ ነበር ብሎ ማለት ይቻላል። ችግር የሚሆነው አሁን ላይ የመራን ባለነው ህይወት፣ አሁን ላይ የመራን ባለነው ትዳር፣ አሁን ላይ የመራን ባለነው የፍቅር ህይወት፣ አሁን ላይ የመራን ባለነው የስራ ህይወት፣ አሁን ላይ ባለን አጠቃላይ መደበኛ ህይወታችን ላይ አፌክት ሲያደርገን ሁሌ በማናቀው ምክንያት ስንነጫነጭ፣ በማናቀው ምክንያት እንደውም ከፍ ሲል ይባላል አይደለ? የትራውማ እንትን ከፍ ሲል አካላዊ ነገር ላይ ይከሰታል ይባላል፣ ይገለጣል አይደል? በጣም መጠንቀቅ አለብን። በደንብ ማኒፌስቴሽናል ፊዚካል ይከሰታል። ስለዚህ በጣም ጥንቃቄ ያስፈልጋል። እንደዚህ አይነት ችግሮች ካሉ እንግዲህ እና ማንን ጨምሮ ያሉንም ባለሙያዎች በሙሉ ማግኘት ትችላላችሁ። ኑ ወደ ቢሮ ስትመጡ እንመድብላችኋለን የፈለጋችሁትን ባለሙያ በ0921 33 33 31 ላይ ደውሉልን። 0921 33 33 31 ላይ ልትደውሉልን ትችላላችሁ። ባለሙያዎቻችንን እንመድብላችኋለን። 22 ከዘሪሁን ህንጻ ወደ አትላስ የሚወስደው መንገድ በተለምዶ ቺቺኒያ የምንለው ሰፈር ወይም ከካፒታል ሆቴል
ወደ አትላስ ዞር ስትሉ በአትላስ በቦሌ በአትላስ ከመጣችሁ ከአትላስ ከመብራቱ ወደ ዘሪሁን ህንጻ ስትመጡ መሀል ላይ ኤንቢ ቢዝነስ ሴንተር የሚል ፎቅ አለ። 8ኛ ፎቅ 804 የቢሮ ቁጥር ላይ ታገኙናላችሁ ማለት ነው። ተወዳጁ የስነ ልቦና ባለሙያችን አማን ዮሴፍ በእናንተ በተከበራችሁ አድማጮች በፋና ሚዲያ ኮርፖሬሽን ስም በራሴም ስም ከልብ አድርጌ አመሰግናለሁ። አማን እኔም አመሰግናለሁ አሌክስ። ቀናችሁ ከዚህ በኋላ ያለው ጊዜያችሁ ያማረ ደስ የሚልና ደስ የምትሰኙበት ይሁን። እኔ አለምሰገድ ታደሰ ነኝ። መጪው ትውልድ የተሻለ ነገር ይገባል።